ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 5 ወይም ደግሞ አምስተኛውን ሞጁል እንጀምራለን ማለት ነው። በዚህ ቪዲዮ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኤንድ ለሚመለከታችሁ ደግሞ ሼር በማድረግ ትብብራችሁን ብታደርጉልኝ ጥሩ ነው። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ብትጫኗት ቪዲዮዎችን ስለቅ ኖቲፊኬሽን ወይም ደግሞ ማስታወቂያ ይደርሳችኋል ማለት ነው። በዛሬው ቪዲዮአችን ሞጁል 5ን እንጀምራለን ማለት ነው። በሞጁል 5 ማርኬቲንግ ኤንድ ሴልስ ማኔጅመንት ፎር ግሬድ 11 ላይ ዩኒቷን የሚያወራና ስለ ማርኬቲንግ ሚክስ ነው። ዩኒቷን ሞጁል 5 ኦር ሞጁል 5 ኢንትሮዳክሽን ቱ ማርኬቲንግ ሚክስ። ስለዚህ በዚህ ቻፕተር ስለ ማርኬቲንግ ሚክሶች እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እንደ ኢንትሮዳክሽን ማርኬቲንግ ሚክስ የምንላቸው ምንድን ናቸው? ማርኬቲንግ ሚክስ ማለት በአጭር ቋንቋ ምንድነው? ማርኬቲንግ ቱልስ ማለት ነው። ያ ማለት ምንድነው? አንድ ድርጅት ዓላማውን ለማሳካት የሚጠቀማቸው መሳሪያዎች ናቸው። ስለዚህ የሚመርጠው ታርጌት ማርኬት አለ ሰርቭ የሚያደርገው ያንን ማርኬት ሰርቭ አድርጎ ፕሮፊት ለማግኘት ምንን ይጠቀማል? አንድ ድርጅት ማርኬቲንግ ሚክሶችን ወይም ደግሞ ማርኬቲንግ ቱሎችን ይጠቀማል ማለት ነው። እነዚህ ማርኬቲንግ ሚክስ ወይም ደግሞ ማርኬቲንግ ቱል የምንላቸው አንድ ድርጅት ዓላማውን ለማሳካት ታርጌት ማርኬቱ ላይ አፕላይ የሚያደርጋቸው ናቸው። ወይም ደግሞ ስትራቴጂ ሊባሉ ይችላሉ፣ ወይም ደግሞ ታክቲክ ሊባሉ ይችላሉ ማለት ነው። አንድ ድርጅት ፕሮዳክቱን ለማስተዋወቅ፣ ፕሮዳክቱን ለመሸጥ፣ ሰርቪሱን ለማስተዋወቅ፣ አገልግሎቱን ለማስተዋወቅ እና ለመሸጥ ምን ይጠቀማል? ማርኬቲንግ ሚክስ ኦር ማርኬቲንግ ቱልስ ኦር ማርኬቲንግ ስትራቴጂ ኦር ማርኬቲንግ ታክቲክስ ብለን ዲፋይን ልናደርጋቸው እንችላለን። ማርኬቲንግ ሚክስ ማለት ማርኬቲንግ ኤሌመንትስ ኦር ቱልስ ናቸው። ድርጅቱ ዓላማውን የሚያሳካባቸው መሳሪያዎች፣ ድርጅቱ ዓላማውን የሚያሳካባቸው ስልቶች፣ ድርጅቱ ዓላማውን የሚያሳካባቸው ታክቲኮች ማርኬቲንግ ሚክስ ተብለው ይጠራሉ ማለት ነው። ካምፓኒው ምን ሊሽጥ፣ የት ሊሽጥ፣ በስንት ሊሽጥ፣ እንዴት ሊሽጥ ወይም እንዴት ላስተዋውቅ፣ ፕሮዳክት ምን ሊሽጥ፣ ምን አይነት ነገር ነው የሚሸጠው፣ ዳስ ፕሮዳክት ይባላል አንዱ ማርኬቲንግ ሚክስ። ሁለተኛው ደግሞ የት ልሽጥ፣ ፕሌስ ማለት ነው ቦታ፣ ኦር ፕሮዳክቴን እንዴት ነው ፋይናል ኮንሱመር ጋር ማድረስ የሚችለው የሚለውን ነገር ዲሳይድ ሲያደርግ እሱ ፕሌስ ወይም ደግሞ ዲስትሪቢዩሽን እንለዋለን። ሶስተኛ ደግሞ አት ዋት ፕራይስ፣ በስንት ዋጋ ልሽጥ፣ ስንት፣ እሱም አንዱ ማርኬቲንግ ሚክስ። ሌላው ደግሞ how to promote it, how to promote the product or the service፣ እንዴት ነው ፕሮዳክቴን ሰርቪሴን ለከስተመሮች ኮሙኒኬት የሚያደርገው የምናገረው የማስተዋውቀው የሚለውን ነገር ዲሳይድ ሲያደርግ ሲወስን፣ ይህን ጥያቄ ሲመልስ አንድ ድርጅት ማርኬቲንግ ሚክሶችን ያገኛል ማለት ነው። the main purpose of marketing mix ምንድን ነው? ዋና ዓላማው ማርኬቲንግ ሚክስ ዋና ዓላማው ምንድን ነው? in order to place right product at a right price, at a right place, at a right time, to satisfy need and want of the customer and also to achieve the objective or the goals of the organization or the business። ስለዚህ የማርኬቲንግ ሚክስ ዓላማዎች ምንድነው? ትክክለኛ ፕሮዳክት ማምረት፣ ትክክለኛ በዋጋ ማቅረብ፣ ያንን ፕሮዳክት ትክክለኛ ቦታ ወይም የሚሸጥበት ወይም ደግሞ ተጠቃሚው ያለበት ቦታ ላይ ተጠቃሚው በሚፈልግበት ሰዓት በማቅረብ የተጠቃሚውን ወይም ደግሞ የደንበኞችን ፍላጎት ማርካትና የድርጅቱን ፕሮፊት ወይም ደግሞ የድርጅቱን ፍላጎት ማክሲማይዝ ማድረግ ወይም ደግሞ ማሳካት ነው ማለት ነው። ስለዚህ እነዚህ ማርኬቲንግ ሚክሶችን በመጠቀም አንድ ድርጅት ምን ማድረግ ይችላል? ዓላማውን ማሳካት ይችላል ማለት ነው። ዓላማውን ማሳካት ይችላል ማለት ነው። ምንድነው ኢምፖርታንሳቸው? ማርኬቲንግ ሚክስ ስንል ያው እንዳየነው ነው። ድርጅቱ ዓላማውን ኦብጀክቲቭን አቺቭ ለማድረግ ኦር ሪያላይዝ ለማድረግ ይረዱታል ማለት ነው። ስለዚህ እነዚህ ማርኬቲንግ ሚክሶች ኬርፉሊ ማኔጅ ማድረግ ይጠበቅበታል። ባጭሩ እነዚህ ማርኬቲንግ ሚክሶች በስነ ስርዓት ማኔጅ የሚያደርግ ድርጅት ካለ ኮምፒቲቲቭ አድቫንቴጅ ያገኛል ማለት ነው። ኮምፒቲቲቭ አድቫንቴጅ ማለት ከተፎካካሪዎቹ የተሻለ ሆኖ መገኘት ይችላል ማለት ነው።
የተሻለ ሆኖ መገኘት ይችላል። ስለዚህ በወርድ ወይም ደግሞ በግልጽ እነዚህ ሚክስ የምንላቸው ምንድናቸው? አንደኛ ፕሮዳክት ነው። ያ ማለት ዋት ቱ ሴል ምን ሊሸጥ ሲል ፕሮዳክት ኦር ሰርቪስ እንለዋለን። ሁለተኛ አት ዋት ፕራይስ የሚለው አለ። ስለዚህ መሸጫ ዋጋው ፕራይስ ማለት ነው። ሶስተኛ ላይ ደግሞ ዌር አይደለ የት ሂጄ ልሽጥ። ስለዚህ ፕሌስ ነው ኢንዲኬት የሚያደርገን። ኤንድ ሃው ቱ ፕሮሞት ኦር ሃው ቱ ኮሙኒኬት የሚለውን የሚመልስልን ደግሞ ፕሮሞሽን ይባላል ማለት ነው። ስለዚህ እነዚህ ማርኬቲንግ ሚክሶች ናቸው። እነዚህን ኤሌመንቶች ባላንስ አድርጎ መሄድና ኮምፒቲቲቭ አድቫንቴጅ ማግኘት ይቻላል ማለት ነው። በስነ ስርዓት ማኔጅ ማድረግ ከቻል እነሱን ማኔጅ ማድረግ ቻልን ማለት አንደኛ ሽያጫችን ይጨምራል። ኤንድ ከከስተመሮች ጋር ደግሞ ለረጅም ጊዜ የሚቆይ ሪሌሽንሽፕ ወይም ደግሞ ግንኙነት ወይም ደግሞ ወዳጅነት እንዲኖረን ያደርጋል። ጥሩ ፕሮዳክት በጥሩ ዋጋ ትክክለኛው ቦታ ላይ በትክክለኛው ዌይ ኦፍ ኮሚኒኬሽን ወይም በትክክለኛ አነጋገር ወይም ደግሞ ተግባቦት ማቅረብ ከቻልን ፕሮዳክታችንን ከኮምፒቲተሮቻችን የተሻለ ሆነን መገኘት እንችላለን። ሚን ዳት ዊ ካን ቴክ ኮምፒቲቲቭ አድቫንቴጅ ኤንድ ኦልሶ ዊ ካን ቢልድ ኤ ሎንግ ተርም relationship with customers. We can make our customers loyal, not only satisfied ማለት ነው። ስለዚህ committed or loyal የሆኑ ከስተመሮችን ማፍራት እንድንችል ያስችሉናል ማለት ነው። ሶ ዌል ዲዛይንድ የሆኑ ወይም በስነ ስርዓት ዴቨሎፕ ወይም ደግሞ በስነ ስርዓት ታቅዶባቸው የተሰሩ ማርኬቲንግ አክቲቪቲዎቹ ከካምፓኒው ዓላማ ጋራ በስነ ስርዓት አብሮ የሚሄዱ እንዲሆኑ ማድረግ ይቻላል። ኤንድ የሚያቀርቧቸው ፕሮዳክቶችና አገልግሎቶች ከታርጌት ማርኬቱ ወይም ደግሞ ከከስተመሩ ፍላጎት ጋር የተጣጣሙ እንዲሆኑ ማድረግ ይቻላል። ኤንድ ኦልሶ እነዚህ ማርኬቲንግ ሚክሶችም በስነ ስርዓት ማኔጅ ማድረግ ከቻለን እንደ ከስተመሮቹ ፊድባክ ወይም ደግሞ እንደ ከስተመሮቹ ፍላጎት፣ እንደ ገበያው ሁኔታ፣ እንደ ማርኬቱ ትሬንድ፣ እንደ ኢንቫይሮንመንታል ቼንጁ ወይም ደግሞ አካባቢያዊ ለውጥን መሰረት አድርገን ምን ማድረግ እንችላለን? አጀስት ማድረግ እንችላለን ማለት ነው። ሶ በዚህ መንገድ ቢዝነሱ የሚፈልገውን ዓላማ አቺቭ ማድረግ ይችላል ማለት ነው። ሶ በአጭሩ ማርኬቲንግ ሚክስ የምንላቸው ፕሮዳክት፣ ፕራይስ፣ ፕሌስ፣ ፕሮሞሽን ናቸው። ኤንድ ሌሎችም አሉ እናያቸዋለን። ሞዴልስ ኦፍ ማርኬቲንግ ሚክስ ብለን ማለት ነው። ሶ ኢምፖርታንሳቸውን ስፔሲፊካሊ ኢን ዲቴል ስናያቸው አሁን እዚህ ጋር ጀነራል ኢምፖርታንሳቸውን ያየነው ዋት ኢዝ ዘ ጀነራል ኢምፖርታንስ ኦፍ ማርኬቲንግ ሚክስ አንደኛ ቱ ቴክ ኮምፒቲቲቭ አድቫንቴጅ፣ ሁለተኛ ከስተመሮች ጋር ሎንግ ተርም ሪሌሽንሺፕ ቢልድ ማድረግ ሶ እዚህ ጋር ደግሞ ስፔሲፊካሊ ነው የምናየው። ስፔሲፊካሊ ማለት ኢን ዲቴል ማለት ነው። በጥልቅ ስናያቸው አንደኛ ከስተመር ቫልዩ ክሬት እንድናደርግ ይረዱናል። ያ ማለት በምንሸጠው ፕሮዳክት ወይም ደግሞ በምንሸጠው አገልግሎት ለደንበኛችን ምንድነው የምናቀርብለት፣ ምን አይነት ጥቅም ነው የሚያገኘው፣ የኛም ፕሮዳክት በመግዛቱ ምን አይነት ጥቅም ያገኛል፣ that is value ይባላል። ስለዚህ ለከስተመሮቻችን ቫልዩ ወይም ደግሞ ቤኔፊት ክሬት እንድናደርግ ይረዳናል ማለት ነው። ስለዚህ what kind of value their product or service offers to customers and how to satisfy their needs effectively ምን አይነት ጥቅም ምን አይነት ነገር ነው ለከስተመሮቻችን የምናቀርብላቸው፣ ፍላጎታቸውንስ እንዴት ነው የምናረከው በስነ ስርዓት የሚለውን ነገር መመለስ እንችላለን ማለት ነው በማርኬቲንግ ሚክሳችን። ቢኮዝ ማርኬቲንግ ሚክስ ላይ ምን አለ ብለናል? ፕሮዳክት አለ ማለት ነው። ፕሮዳክት ምን ደግሞ ምን ሊኖር ይገባል? ቫልዩ ቤኔፊት ሊኖር ይገባል። ያ ማለት የኛም ፕሮዳክት አንድ ሰው ሲገዛ ለምንድን ነው ይሄን ፕሮዳክት የሚገዛው የሚለውን ነገር መመለስ አለበት ማለት ነው። ሶ ያንን ፕሮዳክት የሚገዛው አንድ ከስተመር ወይም አንድ ደንበኛ አንድ ሸማች የሆነ ፕሮብሌሙን ሶልቭ ለማድረግ ነው። ሶ there is a value ማለት ነው። ቫልዩ አለው ማለት ነው ያንን ፕሮዳክት። ሌላኛው ሰክሰስፉል የሆነ ፕሮዳክት ላንች እንዲኖረን ያደርጋል ማለት ነው። እዚህ ጋር ምንድነው አዲስ ፕሮዳክት ዴቨሎፕ ብናደርግ፣ ኒው ፕሮዳክት ዲዛይን ብናደርግ፣ ላንች ብናደርግ በስነ ስርዓት በማርኬቱ ወይም ደግሞ በገበያው ተቀባይነት ያለው እንዲሆን ማድረግ እንችላለን። ማርኬቲንግ ሚክሶችን በስነ ስርዓት ፕላን ካደረግንና ዴቨሎፕ ካደረግን አዲስ ፕሮዳክት እንኳን ወደ ማርኬቱ ይዘን ብንገባ ትክክለኛ ቦታ ላይ በትክክለኛ ዋጋ በትክክለኛ ፕሮሞሽን ስትራቴጂ ማቅረብ ከቻልና ውጤታማ መሆን እንችላለን ማለት ነው። ውጤታማ መሆን የምንችልበት ሁኔታ አለ ማለት ነው። ሌላኛው ስትራቴጂ ዴቨሎፕ እና
ስትራቴጂ ለማውጣትና ለመተግበር ማለት ነው። ስለዚህ ጥሩ የሆነ ስትራቴጂ ፎርሙሌት አድርገን ዴቨሎፕ አድርገን ኢምፕሊመንት ማድረግ እንድንችል ያስችሉናል ማለት ነው። ያ ማለት ኮምፒቲቲቭ አድቫንቴጃችንን ማስጠበቅ እንድንችል ያስችሉናል። እነዚህ ማርኬቲንግ ሚክሶች ከኮምፒቲተሮቻችን የተሻለ ሆነን እንድንገኝ ይረዱናል ማለት ነው። ሌላው ሪሶርስ ነው። ያለንን ሪሶርስ በስነ ስርዓት እንድንጠቀም አላስፈላጊ ወጪዎችን እንድንቀንስ ይረዱናል ማለት ነው። አነሰሰሪ ኮስትን እንድናስወግድ ኤንድ ያለንንም ሪሶርስ ፋይናንስ ኤንድ ማቴሪያል ስታፍ ኦር ሂውማን በስነ ስርዓት እንድንጠቀም በአግባቡ እንድንጠቀማቸው ያደርጉናል ማለት። ሌላው ማርኬት ፐርፎርማንሳችንን ወይም ደግሞ ገበያው ላይ የሚኖረንን አፈጻጸም የተሻለ እንዲሆን ያደርጉታል። ያ ማለት ምንድነው? ማርኬቲንግ አክቲቪቲዎቻችንን ኮኦርዲኔት በማድረግ ሽያጭ አፈጻጸማችን ኤንድ ደግሞ ማርኬት ሼር ወይም ደግሞ ያለንን የገበያ ድርሻ የበላይነት ማስጠበቅ እንድንችል ያስችሉናል ማለት ነው። ስለዚህ እነዚህ ስፔሲፊክ ኢምፖርታንስ ኦፍ ማርኬቲንግ ሚክስ የምንላቸው ናቸው። ሌላኛው ማርኬቲንግ ሚክስ ሞዴልስ ነው። ምን አይነት ሞዴሎች አሉ? ማርኬቲንግ ሚክስ ሞዴል የሚባሉት ሁለት ናቸው። የመጀመሪያዎቹ 4 ፒስ ሞዴል ሲባሉ፣ ሁለተኛው ደግሞ 7 ፒስ ሞዴል ይባላሉ ማለት ነው። እናያቸዋለን ሁሉንም። የመጀመሪያው 4 ፒስ ሞዴል ኦፍ ማርኬቲንግ ሚክስ የሚባለው እንግዲህ በጀሮም በሚባል ሰውዬ ነው ዴቨሎፕ የተደረጉትኝ። 4 ካቴጎሪ ያላቸው በአራት ሰፋፊ ካቴጎሪ የተከፈሉ ናቸው። የመጀመሪያው ፕሮዳክት ይባላል። ፕሮዳክት ሚክስ ያው እንግዲህ መጀመሪያ ላይ ዋቱ ሴል ብለው የሚመልሱት ማለት ነው። ምንድን ነው የሚሸጠው የሚለውን ነገር። ፕሮዳክት ማለት አንደኛ ታንጂብል ነገር ሊሆን ይችላል ኦር ጉድስ የምንላቸው ወይም ደግሞ ፊዚካል ምርቶች ማለት ነው። ሁለተኛው ሰርቪስ ሊሆኑ ይችላሉ ማለት ነው። ስለዚህ ፕሮዳክት ማለት ባጭሩ ወይ ጉድስ ኦር ሰርቪስ ታንጂብል ኦር ኢንታንጂብል ነገር ሊሆን ይችላል ማለት ነው። ወይም ማለት አካል ያለው ነገር ወይም ደግሞ ኤክስፒሪየንስ የምናደርገው ነገር ሊሆን ይችላል ማለት ነው። ለማለት ሳሙና ስንገዛ ጉድስ ይባላል፣ ፀጉራችንን ስንስተካከል ሰርቪስ ይባላል ማለት ነው። ስለዚህ ሁለቱም ግን ምንድናቸው? ፕሮዳክት ተብለው ይጠራሉ። ስለዚህ ፕሮዳክት አንደኛ ምን ሊኖር ይችላል? ፕሮዳክት ኳሊቲ ይኖረዋል፣ ዲዛይን ይኖረዋል፣ የሆነ ፊቸር ወይም ደግሞ ባህሪ ይኖረዋል፣ ብራንድ ወይም ደግሞ ስም መጠሪያ ይኖረዋል፣ ፓኬጂንግ ይኖረዋል፣ ኮንቴነር ኦር ራፒንግ ኢን ኦርደር ቱ ፕሮቴክት the product from damage or for other purpose ፓኬጅ ሊኖረው ይችላል። ኤንድ ሳፖርት ሰርቪስ ወይም ደግሞ ተጨማሪ አገልግሎቶች ዴሊቨሪ፣ ሪፔሪንግ፣ ትሬኒንግ፣ ሊዚንግ፣ ዋረንቲ ምናምን እንላቸው ማለት ነው። እነዚህ በሙሉ የፕሮዳክት ኤሌመንቶች ወይም ደግሞ ፕሮዳክት ጋር የምናገኛቸው ነገሮች ናቸው። ስትሮንግ ፕሮዳክት ሚክስ የምንለው አንድን ድርጅት ኮምፒቲቲቭ አድቫንቴጅ እንዲያገኝ ይረዱታል ማለት ነው። ጥሩ ፕሮዳክት፣ ጥሩ ጥራት ያለው ፕሮዳክት፣ ጥሩ ዲዛይን ያለው ፕሮዳክት፣ አድቫንስድ ፊቸር ያለው ፕሮዳክት ኤንድ ኮንሲስተንስ ኦር ጥሩ ብራንድ ዌል ዴቨሎፕድ የሆነ ብራንድ ካለው ዲፈረንሽት የሆነ ወይም ደግሞ ዌል ዴቨሎፕድ የሆነ ፓኬጂንግ ስትራቴጂ ካለው ኤክስትራ ሰርቪሶች ካሉት አፍተር ሰርቪስ ኦር ሳፖርት ሰርቪሶች ካሉት አንድ ፕሮዳክት ያንን ድርጅት በዛ ልክ ፕሮዳክቱን የሚያቀርበውን ድርጅት ከሌሎቹ ድርጅት የተሻለ ሆኖ እንዲወጣ ማድረግ ይችላሉ ማለት ነው። ሁለተኛ ፕራይሲንግ ሚክስ። ፕራይስ ሚክስ የምንላት አንድ ከስተመር ምርት ለማግኘት ለመግዛት ወይም ደግሞ አንድን አገልግሎት ለማግኘት የሚከፍለው ሞኒታሪ ወይም ደግሞ መኒ አማውንት ኦፍ መኒ ፕራይስ ይባላል ማለት ነው። ፕራይስን ዲሳይድ ስናደርግ የሆልሴለር አለ፣ የሪቴለር ፕራይስ ይኖራል፣ ዲስካውንት አላዋንስ ሊኖር ይችላል፣ ክሬዲት ተርሞች፣ እነዚህን ኮንሲደር አድርገን ነው እንግዲህ ፕራይስ የምንለው ማለት ነው። ኤንድ ኦልሶ የአንድ ፕሮዳክት የመሸጫ ዋጋ በምን ተጽዕኖ ስር ሊወድቅ ይችላል? አንደኛ በኮስት ወይም ደግሞ ያን ፕሮዳክት ኦር ያን ሰርቪስ ለከስተመሩ ለማቅረብ ያወጣ ነው ወጪ ኦር ኮስት አለ። ሁለተኛው ኮምፒቲሽን ወይም ደግሞ ፉክክር አለ። ሶስተኛው የከስተመሩ ፍላጎት ኦር ከስተመር ዲማንድ የምንላቸው በሙሉ ፕራይሳችንን ከፍ ወይም ደግሞ ዝቅ፣ የመሸጫ ዋጋችን ከፍተኛ ወይም ደግሞ ዝቅተኛ ወይም ደግሞ የምንሸጠው ፕሮዳክት የተወደደ ወይም ደግሞ የረከሰ እንዲሆን ያደርጉታል ማለት ነው። ጥሩ የሆነ ፕራይሲንግ ስትራቴጂ የድርጅቱን ፕሮፊታቢሊቲ ወይም ደግሞ ትርፋማነት እና ኮምፒቲቲቭነስ ወይም ደግሞ ተፎካካሪነት፣ ተወዳዳሪነት
ሊያረጋግጡ ይችላሉ ማለት ነው ሊያረጋግጥ ይችላል ማለት ነው። ስለዚህ ፕራይስ የምንለው አማውንት ኦፍ መኒ ነው። ሆልሴለር ሪቴለር ፕራይስ አሎዋንስ ዲስካውንት ኤንድ ክሬዲት ተርም የምንላቸው ነገሮች ኮንሲደር አድርገን ነው ዲሳይድ የምናደርገው። ኤንድ ኦልሶ ፕራይሲንግ ስትራቴጂያችን ወይም ደግሞ የፕሮዳክታችንን የመሸዋጫ ዋጋ ስንተምን አንደኛ ፕሮዳክቱን ያመረትንበት ኮስት ኦፍ ፕሮዳክሽን፣ ሁለተኛ ኮምፒቲቲቭ ወይም ደግሞ የማርኬቱ ፉክክር፣ ሶስተኛ ከስተመሩ ዲማንድ ወይም ደግሞ የደንበኞች ፍላጎት የገዢዎች ፍላጎት የፕራይሳችንን ከፍና ዝቅ ማለት ላይ ተጽዕኖ ያሳድራል። ኤንድ ጥሩ የሆነ ፕራይሲንግ ስትራቴጂ ካለ ፕሮፊታቢሊቲያችን እና ኮምፒቲቲቭነስ ወይም ደግሞ ማርኬቱ ጋር ተፎካካሪ ሆነን የመቆየት ነገራችንን ይወስነዋል ማለት ነው። ፕሌስ ሚክስ ኦር ዲስትሪቢዩሽን ስትራቴጂ የምንለው ፕሌስ የምንለው ነገር ሪፈር የሚያደርገው በማርኬቲንግ ፕሌስ ማለት ዲስትሪቢዩሽን ማለት ነው። ወይም ደግሞ ያመረትነው ምርት ከስተመሮቻችን ጋር እንዴት ይድረስ ነው። እንዴት አድርገን ነው ለከስተመሮቻችን ያመረትነውን ምርት የምናሰራጨው ተደራሽ የምናደርገው ዲስትሪቢዩሽን የምንለው እሱ ነው። ፕሌስ ወይም ደግሞ how the product reaches the customer ፕሮዳክታችን እንዴት ነው ደንበኞች ጋር መድረስ የሚችለው የሚለውን ነገር ስንወስን ፕሌስ ሚክስ ይባላል። ስለዚህ እዚህ ጋር ፕሌስ ሚክስ ላይ ምን አለ? አንደኛ ሴሌክት ዲስትሪቢዩሽን ቻናል ምን አይነት ዲስትሪቢዩሽን ቻናል እንጠቀም የሚለውን ነገር እንወስናለን። ሪቴለር ሆልሴለር ልንጠቀም እንችላለን። ፊዚካል ዲስትሪቢዩሽን ኤንድ ሎጂስቲክስ ያማት የትራንስፖርቴሽን ዌርሃውሲንግ ምናምን የምንላቸውን ነገሮች ልንጠቀም እንችላለን ማለት ነው። እነዚህ በሙሉ ፕሌስ ሚክስ ይባላል። ስለዚህ ኢፌክቲቭ የሆነ ፕሌስ ሚክስ ካለን ፕሮዳክታችን በትክክለኛው ሰዓት ትክክለኛው ቦታ ላይ እንዲደርስ ማድረግ እንችላለን ማለት ነው። ሶ በዚህ መንገድ የተሻለ ሆነን መገኘት እንችላለን። ደንበኞቻችንን ማርካት እንችላለን። ከደንበኞቻችን ጋር ለረጅም ጊዜ የሚቆይ ወዳጅነት መመስረት እንችላለን ማለት ነው። ፕሮሞሽን ሚክስ ፕሮሞሽን የምንለው ደግሞ ቅድም መግቢያችን ላይ እንዳልነው how to communicate the product to the customer ፕሮዳክታችን እንዴት ነው ለከስተመሮች የምናስተዋውቀው፣ ከስተመሮች የኛን ፕሮዳክት እንዲገዙ እንዴት ነው ፐርሱድ የምናደርጋቸው፣ ኮንቪንስ የምናደርጋቸው፣ የምናሳምናቸው የሚለውን ነገር የሚመልስልን ነው ማለት ነው። ሶ አድቨርታይዚንግ ልንጠቀም እንችላለን። ማስታወቂያ ያ ማለት የአየር ሰዓት ገዝተን በዛ ስለ አገልግሎታችን ስለ ምርታችን ልናስተዋውቅ እንችላለን። ሌላው ፐርሰናል ሴሊንግ የሰለጠኑ ባለሙያዎችን ቀጥረን ግለሰቦችን አሰልጥነን እነሱ ፕሮዳክታችንን እንዲሸጡ ወይም ደግሞ እንዲያስተዋውቁ ማድረግ እንችላለን። ሌላው ሴልስ ፕሮሞሽን ወይም ደግሞ ለአጭር ጊዜ የሚቆይ ኢንሴንቲቭ ወይም ደግሞ ጥቅማ ጥቅም በመስጠት ለከስተመሮች ምን ማድረግ እንችላለን? ሽያጫችንን መጨመር የአድቨርታይዚንግ ኤንድ ፐርሰናል ሴሊንግ አክቲቪቲያችንን ሳፖርት ማድረግ እንችላለን። ፐብሊክ ሪሌሽን ከማህበረሰቡና ከባለድርሻ አካላት ጥሩ የሆነ ግንኙነት በመመስረት ስለ ድርጅታችን ወይም ስለ ምርታችን እውቅና እንዲያገኙ ወይም ደግሞ ስለኛ ድርጅት ጥሩ የሆነ እይታ እንዲኖራቸው አመለካከት እንዲኖራቸው ፐብሊክ ሪስፖንሲቢሊቲያችንን የምንወጣበት ወይም ደግሞ በማህበረሰቡ ዘንድ ጥሩ እይታን ለማግኘት የምናደርገው የማርኬቲንግ አክቲቪቲ አይነት ፐብሊክ ሪሌሽን ነው። ሶ ይሄን አጋጣሚ ተጠቅመን ፕሮዳክታችንን፣ ሰርቪሳችንን፣ አገልግሎታችንን፣ ድርጅታችንና ብራንዳችንን ልናስተዋውቅ እንችላለን። ሌላኛው ዳይሬክት ማርኬቲንግ ከከስተመሮች ጋራ አንድ ለአንድ በስልክ ሊሆን ይችላል፣ ፌስ ቱ ፌስ ሊሆን ይችላል፣ በቴሌማርኬቲንግ ኤኒ ዌይስ ኦፍ ዳይሬክት ኮሚኒኬሽን ከስተመሮች ጋራ ዳይሬክትሊ ኮሚኒኬት በማድረግ ስለ ምርታችን ስለ አገልግሎታችን ልናስተዋውቅ እንችላለን ማለት ሶ ፕሮሞሽን ሚክስ ስለ ፕሮዳክታችን አዌርነስ ወይም ደግሞ እውቅና መፍጠር ያስችለናል። ወይም ደንበኞች ስለኛ ፕሮዳክትና አገልግሎት እንዲያውቁ የምናደርግበት መንገድ ነው። ኤንድ ኢንተረስት እንዲኖራቸው ያ ማለት የኛን ፕሮዳክት ፈልገውት እንዲመጡ ማድረግ ይችላል። ኤንድ ዲማንድ እንዲኖራቸው ያደርግ ይችላል። ያ ማለት የመግዛት ፍላጎትና የመግዛት አቅም እንዲኖራቸው የመክፈል ፍላጎት እቃውን መፈለግ ብቻ ሳይሆን ከፍለው የመውሰድ ኤቢሊቲ እንዲኖራቸው ዲማንድ ማለት ወንት ፕላስ ባይንግ ፓወር ማለት ነው። ፍላጎት ሲደመር የመክፈል አቅም ሶ ፕሮዳክታችንን ማወቅ ብቻ ሳይሆን ከፍለው መውሰድ እንዲችሉ ያደርግልናል ማለት ነው። ሶ በዚህ መንገድ ፕሮሞሽን ምን ማድረግ ይችላል? አንድ ድርጅት ዓላማውን እንዲያሳካ ማርኬቱ ላይ የተሻለ ሆኖ እንዲገኝና ዓላማውን እንዲያሳካ ያደርጋል ማለት ነው። ሶ ፕሮሞሽን ሚክስ የምንለው ይሄን ነው። ሶ አሁን ያየነው 4P ሞዴልስ የሚለው ነው ማለት ነው። ሶ ኔክስት ደግሞ 7Ps ሞዴል የሚለውን እናያለን ማለት ነው። ኦኬ
7 ፒስ ሞዴል የምንለው with the growth of service sector and digital market የአገልግሎት ዘርፉ ያ ማለት የሰርቪስ ሴክተሩ ለምሳሌ ሆቴል፣ ሬስቶራንት፣ የቱሪዝም እንደዚህ አይነት የምንላቸው ኢንዱስትሪዎች ፐብሊክ ሰርቪስ የምንላቸው ኢንዱስትሪዎች እየተስፋፉ በመምጣታቸው ኤንድ ኦልሶ ዲጂታል ማርኬቲንግ ማለት ኢንተርኔት ሳፖርትድ የሆኑ የማርኬቲንግ አክቲቪቲዎች በመኖራቸው ምክንያት ሚክሶቹ ምን ሆኗል? ኤክስፓንድድ ሆኗል። ከ4 ወደ 7 አድርገዋል ማለት ነው። 4 እስካሁን ያየናቸው አሉ። ከነሱ በተጨማሪ ሌሎች 3 አሉ። 7 ፒ ሞዴል እንግዲህ የሚያካትታቸው አንደኛ እዚህ ጋር ፕሮዳክት አለ፣ ፕራይስ አለ፣ ፕሌስ አለ፣ ፕሮሞሽን አለ። እስካሁን ያየናቸው እነሱ እንዳሉ ነው። ሀሳቡ ተመሳሳይ ነው። ፒፕል ይጨምራል እዚህ ጋር 5ኛ፣ 6ኛ ፕሮሰስ፣ 7ኛ ፊዚካል ኤቪደንስ። ሶ ፒፕል፣ ፕሮሰስ፣ ፊዚካል ኤቪደንስ ምንድን ናቸው? በዚህ ቪዲዮ እናያለን ማለት ነው። ሶ ፒፕል ስንል አንድ አገልግሎት ለማግኘት የምንሄድበት ድርጅት ጋር የምናገኛቸው ሰዎች አሉ። አገልግሎትን የሚሰጡን ሰራተኞች፣ አገልግሎቱን ማኔጅ የሚያደርጉት አመራሮች ኤንድ ኦልሶ ስታፎች አሉ ማለት ነው። ሶ እነሱ ፒፕል ይባላሉ። ሶ እነሱ ናቸው አገልግሎትን የሚሰጡን ማለት ነው። ሶ እነሱ እንደ አንድ ፕሮዳክት ሚክስ ናቸው የሚታዩት። ያ ማለት የድርጅቱን ውጤታማነትና ኮምፒቲቲቭነስ ምን ያደርጉታል ማለት ነው? ፖዚቲቭሊ ኦር ኔጌቲቭሊ ተጽዕኖ ያሳድሩበታል ማለት ነው። ስለዚህ ጥሩ ሰራተኞች፣ ጠንካራ ሰራተኞች ያሉት ድርጅት እና ሰነፍ ሰራተኞች ያሉት ድርጅት የተለያየ የስራ አፈጻጸም ወይም ደግሞ የተለያየ ከስተመር ነው ያላቸው ማለት ነው። ማኔጅመንቱ ጥሩና መጥፎ የሆነ ድርጅትም አንድ አይደለም ማለት ነው። ስለዚህ ሰርቪስ ስታፍ ወይም ደግሞ ሜምበር የምንላቸው የነሱ ስኪል፣ እውቀት፣ ቢሄቪየር ባህሪ ኤንድ አቲቲዩድ አመለካከት በሙሉ የከስተመሮችን ሳቲስፋክሽን ወይም ደግሞ የደንበኞችን እርካታ ምን ያደርገዋል ማለት ነው? አፌክት ያደርገዋል ኔጌቲቭሊ ኦር ፖዚቲቭሊ ማለት ነው። ስለዚህ ጥሩ ስኪል፣ በቂ ስኪል ያላቸው ሰራተኞች፣ ጥሩ ቢሄቪየር ያላቸው ሰራተኞች፣ ጥሩ አቲቲዩድ ያላቸው ሰራተኞች ከስተመሮችን ደስተኛ ያደርጋሉ። እውቀት የሌላቸው ሰራተኞች፣ እውቀት ኖሯቸው ጥሩ ባህሪ የሌላቸው ሰራተኞች፣ ይህን መጥፎ አቲቲዩድ ያላቸው ሰራተኞች ደግሞ ከስተመሮችን እንዲከፉ ያደርጋሉ ማለት ነው። ስለዚህ ፒፕል አንዱ የማርኬቲንግ ሚክስ ኤሌመንት ነው። ሌላኛው ፕሮሰስ ነው። ፕሮሰስ የምንለው ደግሞ አንድን አገልግሎት ለማግኘት ስንሄድ ያለው ሲስተም፣ መዋቅር፣ ፕሮሲጀር፣ አገልግሎቱን ለማግኘት የምንሄደው ቅደም ተከተል ኤንድ ፍሎ ኦፍ አክቲቪቲ ወይም ደግሞ ያንን ሰርቪስ ለማግኘት የሚደረጉ አክቲቪቲዎች አሉ። ሶ እነዚህ ፕሮዳክቱን ኦር ሰርቪሱ ደሊቨር ሲደረግ የምንከተለው ፍሎ ኦፍ አክቲቪቲ አለ። ሶ እነዚህ ነገሮች በሙሉ የደንበኞችን እርካታና የድርጅቱን ስኬታማነት ላይ ተጽዕኖ አላቸው ማለት ነው። ስለዚህ ጥሩ ኢፊሽንት የሆነ ፕሮሰስ፣ ፈጣን የሆነ ሲስተም ፕሮሲጀር፣ አጭር የሆነ ፕሮሲጀር ኤንድ ጥራት ያለው ፍሎ ኦፍ አክቲቪቲ ካለ፣ ስርዓቱን የጠበቀ የድርጊቶች ሲኩዌንስ ወይም ደግሞ የአክቲቪቲዎች ኦርደር ፍሎ ካለ ሰርቪስ ኳሊቲ ይኖራል። ከስተመር ኤክስፒሪየንሱም የተሻለ ይሆናል ወይም ደግሞ ደንበኞች የሚያገኙት አገልግሎት ጥሩ ይሆናል ማለት ነው። እዛ ጋር ያገኙት አገልግሎት ኦር ኤክስፒሪየንስ ያደረጉት ነገር ኢምፕሩቭ ይሆናል ማለት ነው። ስለዚህ ፕሮሰሳችን መሻሻል አለበት። ፕሮሰሳችን ፕሮሲጀሩ፣ ቅደም ተከተሉ ኦር ፍሎ ኦፍ አክቲቪቲ ምን መሆን አለበት? ጥሩና ደንበኞችን ሊያስደስት የሚችል መሆን አለበት ማለት ነው። ሌላኛው ፊዚካል ኤቪደንስ ነው። ፊዚካል ኤቪደንስ እንግዲህ ሰርቪስ ጋር ስንመጣ ኦር ዲጂታል ማርኬቲንግ ጋር ስንመጣ ሞር ሰርቪስ እንግዲህ ፒፕል ፕሮሰስ ኤንድ ፊዚካል ኤቪደንስ ይጨምራል ብለናል። ሶ እነዚህ ሶስቱ የተጨመሩበት አንደኛ ለሰርቪስ ነው። ብዙ ጊዜ እነዚህ 7 ፒ ማርኬቲንግ ሚስ 7 የሚሆኑት ሞር ከምን ጋር ነው? ከሰርቪስ ጋር ኦር ከዲጂታል ማርኬቲንግ ጋር ነው። ስለዚህ ታንጀብል አስፔክት ሊኖረው ይገባል። ታንጀብል አስፔክት ኦፍ ኤክስፒሪየንስ ለምሳሌ አንድ ሆቴል ጋር ስትሄዱ ሆቴሉ የሚያምር፣ ህንፃው የሚያምር ከሆነ፣ ቀለሙ የሚያምር ከሆነ፣ ወንበሩ የሚያምር ከሆነ እዛ ጋር የምናገኘው አገልግሎት ምንድን ነው ብለን ነው የምናስበው? ጥሩ ነው ብለን እናስባለን። ፊዚካል ኤቪደንስ የምንለው እሱ ነው። ግልጽ ነው አይደለ? እዛ ሆቴል ስናየው ያምራል፣ በቃ ኤቭሪቲንግ ደስ ይላል። ግን ከዛ ጋር የምናገኘው ሰርቪስ ነው፣ አገልግሎት ነው አይደለ?
ይሄ ፊዚካል ወይም ደግሞ ታንጀብል አስፔክቱ የሚታየው ነገር ወይ ፊዚካል ኤቪደንስ የምንለው እሱ ነው። ስለዚህ ምኑን ያመለክተናል? እዛ ውስጥ ገብተን የምናገኘው ኤክስፒሪየንስ ጥሩ እንደሆነ ለማሳየት ፊዚካል ኤቪደንሱ ምን መሆን አለበት? ጥሩ መሆን አለበት ማለት ነው። ስለዚህ ቡና መጠጣት የሚፈልግ ሰው የሚያምር ህንፃ ላይ የሚሸጥ ቡናና ትንሽ ቦታ ላይ ያለች ቡና እኩል የሆነ ምን ላይኖረው ይችላል? ኤክስፒሪየንስ አይኖረውም። ቢኮዝ ፊዚካል ወይም ደግሞ ታንጀብል አስፔክት የተለያየ ስለሚሆን፣ ስለዚህ ድርጅቶች አገልግሎት ለማቅረብ ያላቸው ቢልዲንግ፣ ህንፃ፣ ኢኩዊፕመንት፣ መሳሪያ፣ ሌአውት፣ አቀማመጡ፣ ሰርቪስ ኢንቫይሮንመንታል አስፔክቱ ሁኔታው አትሞስፌሩ ማለት ነው የሚፈጥረው ድባብ፣ ፓኬጂንግ ኤንድ ብራንዲንግ ማቴሪያሎች፣ እነዚህ በሙሉ ከስተመሩ ስለዛ ነገር ስለሚገዛው ሰርቪስ ስለሚጠቀመው ሰርቪስ ይገመግማል። ህንፃውን አይቶ ምናምን ደስ የሚል ከሆነ አይ አገልግሎቱም ደስ አይልም ብሎ ሊያስብ ይችላል። ህንፃውን ገና ሳይው የሚያምር ከሆነ ግን አይ እዚህ ጋር ጥራት ያለው ነገር፣ ጥራት ያለው አገልግሎት፣ ጥራት ያለው መኝታ ክፍል፣ ጥራት ያለው ምግብ፣ ጥራት ያለው ቡና ሊኖር ይችላል ብሎ ያስባል። ታንጀብል አስፔክቱን አይቶ ማለት ነው። ስለዚህ ጥሩ የሆነ ፊዚካል ኤቪደንስ ሊኖረን ይገባል ሰርቪስ እናቀርብ ማለት ነው። በአጠቃላይ እነዚህ ነው። ነገር ግን እነዚህ 4P የምንላቸው ከሴለሩ ፐርስፔክቲቭ ለድርጅቱ 4P ይባላሉ፣ ለከስተመሩ ደግሞ 4Cs ተብሎ ሊጠሩ ይችላሉ ማለት ነው። ማርኬቲንግ ሚክሶች ከሴለሩ ፐርስፔክቲቭ 4P ይባላሉ ከሻጩ ወይም ደግሞ ከድርጅቱ አንጻር። አንደኛ ፕሮዳክት ነው። ፕሮዳክት ከከስተመር አንጻር ምንድነው? ሶሉሽን ነው። ከስተመር ሶሉሽን ተብሎ ይጠራል። ፕራይስ ለድርጅቱ መሸጫ ዋጋ ነው። ለከስተመሩ ደግሞ ምንድነው? ኮስት ነው፣ የሚከፍለው ዋጋ ነው፣ ወጪ ነው። ለከስተመሩ ወጪ ነው። ፕራይስ ለሻጩ ደግሞ ምንድነው? ገቢ ነው። ፕሌስ ለሻጩ ያው ዲስትሪቢዩት የሚያደርግ ነው። ፕሌስ ለከስተመሩ ደግሞ ኮንቬኒየንስ ወይም ደግሞ ምቾት፣ የተመቸ ቦታ ላይ ፕሮዳክቱን የሚያገኝበት ሁኔታ የሚፈጠርበት ነው። ፕሮሞሽን ለድርጅቱ ነው። ለከስተመሩ ደግሞ ኮሚኒኬሽን ነው፣ ስለ ፕሮዳክቱ አገልግሎቱ የሚሰማበት ሁኔታ ነው ማለት ነው። ስለዚህ እነዚህ ማርኬቲንግ ሚክሶች ለድርጅቱ 4Ps ይባላሉ፣ ለከስተመሩ ደግሞ 4Cs ተብለው ይጠራሉ ማለት ነው። ወይም ደግሞ ብለን መጥራት እንችላለን ማለት ነው። በዚህ መንገድ መግባባት እንችላለን። በዚህ መንገድ መግባባትም እንችላለን ማለት ነው። ማርኬቲንግ ሚክስ ኢንትሮዳክሽን ሞጁል 5 ቻፕተር 1 ይህንን ይመስላል። አሁን ደግሞ ቀጥለን ቻፕተር 2 እናያለን ማለት ነው። ቻፕተር 2 ሞጁል 5 ማርኬቲንግ ኤንድ ሴልስ ማኔጅመንት ፎር ግሬድ 11 ኦር ግሬድ 11ኛ ክፍሎች ሞጁል 5 ዩኒት 2 ፕሮዳክት ሚክስ ዲሲሽን በሚል ርዕስ እንወያያለን ማለት ነው። በዚህ ቻፕተር የምናየው እንግዲህ ስለ ፕሮዳክት ነው። አንዱ የማርኬቲንግ ሚክስ አይነት ነው። ቀጣዩ ስለ ፕራይስ፣ ከዛ ስለ ፕሮሞሽን፣ ከዛ ስለ ዲስትሪቢዩሽን እያለ ይቀጥላል ማለት ነው ሞጁሉ። ስለ ፕሮዳክት እና ፕሮዳክት ሚክስ ዲሲሽን የሚል ፕሮዳክት ምንድን ነው ስንል ፕሮዳክት ቅድም እንዳየነው ቻፕተር 1 ላይ እንዳየነው ፕሮዳክት አንዱ የማርኬቲንግ ሚክስ አይነት ነው። ኢን ዲቴል ፕሮዳክት ማለት ምን ተብሎ ዲፋይን ይደረጋል? ቅድም ላይ ጉድ ኤንድ ሰርቪስ ሊሆን ይችላል ብለናል። ጉድ ኦር ሰርቪስ ምን ተብሎ ይጠራል? ፕሮዳክት ተብሎ ይጠራል። ማንኛውም ታንጀብል ነገር ኦር አገልግሎት ጉድ ኦር ሰርቪስ ዳትስ ፕሮዳክት ብለናል። እዚህ ጋር ፕሮዳክት ማለት ኤኒቲንግ ነው፣ ማንኛውም ነገር ዳት ኦፈር ቱ ዘ ማርኬት ገበያ ላይ የሚቀርብ ማንኛውም ነገር። ለምን ሊሆን ይችላል? አንደኛ ለአቴንሽን ሰው እንዲያየው፣ ሁለተኛ እንዲገዛው ኤንድ እንዲጠቀመው ኦር ኮንሱም እንዲያደርገው ምን ያለውን ኒድ ኤንድ ዋንት ሳቲስፋይ እንዲያደርግ ማለት ነው። ገበያ ላይ የምናወጣው ማንኛውም ነገር አንደኛ ለአቴንሽን ለትኩረት፣ ሁለተኛ ለአኩዚሽን ሰዎች ገዝተው የራሳቸው እንዲያደርጉት እንዲጠቀሙት፣ ወይም ደግሞ ኮንሱም እንዲያደርጉት እንዲመገቡት፣ ምን ለማድረግ ፍላጎታቸውን ለማርካት የምናቀርብላቸው ማንኛውም ነገር ፕሮዳክት ይባላል። ፕሮዳክት ኢዝ a bundle of benefit ወይም ደግሞ የጥቅሞች ስብስብ ምን ተብሎ ይጠራል? ፕሮዳክት ይባላል። የሰው ልጅ ሊያስደስት የሰው ልጅ ሊያረካ የሚችል ማንኛውም ነገር ምን ተብሎ ይጠራል ይለናል? ፕሮዳክት ተብሎ ይጠራል። ፕሮዳክት ማለት ደግሞ ፊዚካል ኢተም ብቻ አይደለም ይለናል። ፕሮዳክት ማለት የሚታይ የሚዳሰስ የሚነካ ነገር ብቻ አይደለም፣ ሌላም ነገር አገልግሎት ምን ተብሎ ይጠራል? ፕሮዳክት ይባላል ብለናል።
ሶ እዚህ ጋር ፕሮዳክት አንደኛ ፊዚካል ጉድስ ፕሮዳክት ተብሎ ይጠራል። ለምሳሌ ስልክ፣ የቴኒስ ራኬት ኦር ኤኒቲንግ ሳሙና ምናምን እስክሪብቶ ፕሮዳክት። ሌላኛው ሰርቪስ ነው። ለምሳሌ የህግ አገልግሎት ማግኘት፣ የምክር አገልግሎት ማግኘት፣ የጸጉር አገልግሎት፣ የጸጉር ሰርቪስ፣ እንደነዚህ የቢዩቲ አገልግሎት ማግኘት፣ እንደዚህ አይነት ነገሮች። ፐርሰን ሰዎች ፕሮዳክት ናቸው። ፖለቲሽያን ሲያገለግሉ፣ ሴሌብሪቲስ ወይም ደግሞ እነዚህ ዝነኛ ሰዎች እነሱ ፕሮዳክት ናቸው። የፕሮዳክት አይነቶች እኛን ያስደስቱናል፣ ያረኩናል፣ ያገለግሉናል፣ ፍላጎታችንን ያሟሉልናል። ሰዎች ምንድን ናቸው? ፕሮዳክት ናቸው። ሌላኛው ኦርጋናይዜሽኖችን ፕሮዳክት፣ ለምሳሌ ዩኒቨርሲቲ፣ ቻሪቲ ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅቶች። ሌላው አይዲያ ሀሳብ ምንድን ነው? ፕሮዳክት ነው። የሰው ልጅ ፍላጎት ማርካት ይችላል። ለምሳሌ ፋሚሊ ፕላኒንግ፣ የቤተሰብ እቅድ፣ ሮድ ሴፍቲ፣ የመንገድ ደህንነት። እነዚህ አይዲያዎች በሙሉ የሰው ልጅ ፍላጎት ሳቲስፋይ ያደርጋሉ ማለት ነው። ፕሮዳክት ማለት ማንኛውም ነገር ነው ማለት ነው። ስለዚህ ኤኒቲንግ ማንኛውም ነገር ዳት ፕሮቫይድ ቫሉ ኤንድ ሳቲስፋይስ ጥቅምና እርካታን የሚሰጥ የሰው ልጅ ፍላጎት ሳቲስፋይ ማድረግ የሚችል ነገር ሁሉ ምን ተብሎ ይጠራል? ፕሮዳክት ተብሎ ይጠራል። ስለዚህ ፕሮዳክት የምንለው ኢስ በንድል ኦፍ ቤኔፊት የጥቅሞች ስብስብ ነው ማለት ነው። ሌላኛው ኢንተረስቲንግ ነገር ሌቭልስ ኦፍ ፕሮዳክት ነው። ሌቭልስ ኦፍ ፕሮዳክት ስንት ሌቭሎች አሉት? 5 ሌቭሎች አሉት። በዚህ ግን 3 ነው። ሁለቱን በቃል ነግራችኋለሁ። እንግዲህ እናንተ ሞጁል ጋር ያገኙት 3 ነው። በዛ ነው የሚሄደው። እንግዲህ 5 ሁለቱን እጨምራችኋለሁ እኔ ዝም ብዬ ማለት ነው። ሌቭልስ ኦፍ ፕሮዳክት የሚባሉት 3 ናቸው። ኤች ሌቭልስ አድ ሞር ቫሊዩ ፎር ከስተመር። እያንዳንዱ ደረጃ ጋር ስንሄድ ወይም የፕሮዳክት ሌቭል ጋር ስንሄድ ለከስተመሮች የሚሰጡት ጥቅም እየጨመረ ይሄዳል። የመጀመሪያው የፕሮዳክት ሌቭል ኮር ፕሮዳክት ይባላል። ኦር ኮር ቤኔፊት ኦር ከስተመር ቫሊዩ ተብሎ ይጠራል። አንድ ፕሮዳክት ኮር ፕሮዳክት አለው የምንለው ምንድን ነው የሚለውን ነገር ስናየው ኮር ፕሮዳክት ማለት ይለናል እዚህ ጋር ዲፋይን ሲደረግ ቤዚክ ቤኔፊት ኦር ፕሮብሌም ሶልቪንግ ሰርቪስ ዳት ዘ ከስተመር ኢዝ ሪሊ ባይንግ። ኮር ፕሮዳክት የምንለው አንድን ምርት ስንገዛ፣ አንድን አገልግሎት ስንጠቀም የምናገኘው መሰረታዊ ጥቅም ወይም ደግሞ ችግራችንን የሚፈታልን ዋናው ነገር ኮር ፕሮዳክት ይባላል። ለምሳሌ ስልክ ስንገዛ ለምንድን ነው የምንገዛው? በቃ ይሄን ስንመልስ ኮር ፕሮዳክቱን እናገኘዋለን፣ ቤኔፊቱን። አንድ ሰው ስልክ የሚገዛው ለምንድን ነው? ወይም ደግሞ አንድ ሰው እቃ ሲገዛ ይህን እቃ የገዛሁት ለምንድን ነው ብሎ መጠየቅ አለበት ማለት ነው። ሲጠይቅ መልስ ካላገኘ ያን ፕሮዳክት ለዛ ሰው አያስፈልገውም ማለት ነው። ስለዚህ ከስተመሮች አንድን እቃ የሚገዙት ለምንድን ነው የሚለውን ጥያቄ ስንመልስ ኮር ፕሮዳክት፣ ከስተመር ቫልዩ፣ ኮር ቤኔፊቱን እናገኛለን። ለምሳሌ አንድ ሰው ስልክ ለምን ይገዛል? ለኮሚኒኬሽን ወይም ደግሞ ለመግባባት ማለት ነው፣ ከሰው ጋር ኮሚኒኬት ለማድረግ። አንድ ሰው መኪና ለምን ይገዛል? ለትራንስፖርቴሽን፣ ለመጓጓዣነት። አንድ ሰው ሆቴል ውስጥ ለምን ይከራያል? ለማረፍ፣ እንቅልፍ ለመተኛት። the main reason consumers pay for the product ኮንሱመሩ ለፕሮዳክቱ ገንዘብ የሚያወጣበት ዋና ምክንያት ምን ተብሎ ይጠራል? ኮር ፕሮዳክት ይባላል። ያንን ኮር ፕሮዳክቱን ለማግኘት እሱ ነው። ስለዚህ ኮር ፕሮዳክት የምንለው በዚህ መንገድ ነው። አንድም ፕሮዳክት ለምንድን ነው የምንገዛው የሚለውን ጥያቄ ስንመልስ ኮር ፕሮዳክት፣ ኮር ቤኔፊት፣ ከስተመር ቫልዩ የሚለውን ነገር እንመልሳለን። ሁለተኛው አክቹዋል ፕሮዳክት ነው። ስለዚህ አንድ ፕሮዳክት ስንገዛ አክቹዋል ፕሮዳክት ማብራለው ኮር ፕሮዳክት አለው፣ ከዛ አክቹዋል ፕሮዳክት አለው። አክቹዋል ፕሮዳክት የምንለው ፊዚካል ፎርም ነው ለማለት ኮር ፕሮዳክቱ የሚይዛቸው ፊዚካል ፎርም ኮር ፕሮዳክቱ ጋር ያሉት ፊዚካል አፕሪያንስ ማለት ነው። ኮር ፕሮዳክቱ ምን ይኖረዋል? የሆነ ፊዚካል ነገር ይኖረዋል። ኮር ፕሮዳክቱ የያዛቸው ፊዚካል ፎርሞች አክቹዋል ፕሮዳክት እንላቸዋለን ማለት ነው። አካላዊ ነገሩ ማለት ነው። ያነ ለምሳሌ ፊቸሩ፣ ዲዛይኑ፣ ኳሊቲው፣ ብራንድ ኔሙ፣ ፓኬጂንጉ እነዚህ ከፊዚካል ፎርሙ ይመደባሉ። ለምሳሌ ስልክ ስንገዛ ስልክ መደወል ነው አይደል የምንፈልገው፣ ግን
ስልክ ደግሞ ምን አለው? የተለያየ ፊቸር አለ፣ ዲዛይን አለው፣ ኳሊቲ አለው፣ ብራንድ አለው፣ ፓኬጂንግ አለው። ሶ እነዚህ ነገሮች በሙሉ ምን ተብለው ይጠራሉ? አክቹዋል ፕሮዳክት። ያ ማለት ለምሳሌ አንድ ሰው ሳምሰንግ ስማርትፎን ቢኖረው ተች ስክሪን ሊሆን ይችላል፣ ኦር በተን ካሜራ አለው፣ ብራንድ ኔም አለው፣ ፓኬጂንግ አለው፣ ሞዴል አለው። ሶ እነዚህ ነገሮች በሙሉ ምን ተብለው ይጠራሉ? አክቹዋል ፕሮዳክት ይባላሉ ማለት ነው። ከዛ ሶስተኛ ላይ ከአምስቱ እዚህ ጋር የሚገባ አለ ኤክስፔክትድ ፕሮዳክት የሚባል አለ። ኤክስፔክትድ ፕሮዳክት የሚባል ያ ማለት ስልክን ስንገዛ ከመደወል ባለፈ ሌላ ምን ሊሰጠን የሚችለው ጥቅም አለ ብለን እናስባለን አይደል? እሱ ደግሞ ኤክስፔክትድ ፕሮዳክት ይባላል። ለምሳሌ ጥሩ ካሜራ ሊኖረው ይችላል፣ ሙዚቃ እናዳምጥበታለን፣ ኦር ሌላ አድቫንስድ ስፔሻል አሁን ላይ ኤክስፔክት የምናደርገው ፖቴንሻል ቤኔፊት አለ። እሱ ፖቴንሻል ፕሮዳክት ይባላል። ከዛ ምን አለ ቀጣይ? ኦግመንትድ ፕሮዳክት። እነዚህ ሶስቱን ልጨርስላችሁ። ሶስተኛው ምንድነው? ኦግመንትድ ፕሮዳክት። ኦግመንትድ ፕሮዳክት ማለት እንግዲህ ኮር ፕሮዳክት አለ፣ አክቹዋል ፕሮዳክት አለ፣ ከዛ ኦግመንትድ ፕሮዳክት። ያ ማለት ፕሮዳክትን ስንገዛ የሚሰጠን ተጨማሪ አገልግሎት ሰርቪስ ኤንድ ቤኔፊት የከስተመሮችን ደስተኝነት ለመጨመር ኢንሃንስ ከስተመር ሳቲስፋክሽን ኤንድ ኦልሶ ኢን ኦርደር ቱ ክሬት ብራንድ ኤክስፒሪየንስ ጥሩ የሆነ ኤክስፒሪየንስ ወይም ደግሞ ጥሩ የሆነ አገልግሎት እንዳገኙ እንዲሰማቸው ወይም ደግሞ ጥሩ አገልግሎት ኤክስፒሪየንስ እንዲያገኙ ለማድረግ የምንሰጣቸው ተጨማሪ ጥቅሞች ወይም ደግሞ አገልግሎቶች ኦግመንትድ ፕሮዳክት ይባላሉ። ለምሳሌ ዋረንቲ፣ ይሄ ዋስትና ማለት ነው። አፍተር ሴልስ ሰርቪስ ከሸጥን በኋላ ሌሎች አገልግሎቶችን መስጠት፣ ፍሪ ዴሊቨሪ በነፃ እቃውን ማድረስ፣ ኢንስታሌሽን በነፃ ለምሳሌ ዲሽ ከሸጥን ኢንስቴል ማድረግ ዲሹ መትከል በነፃ ማለት። ሌላው ከስተመር ሳፖርት ማድረግ በሀሳብ ሊሆን ይችላል፣ በተለያየ መንገድ ማለት ነው። ኤግዛምፕል ዋረንቲ ኤንድ ፍሪ ሶፍትዌር አፕዴት ዊዝ ስማርትፎን። አንድ ሰው ስማርትፎን ሲገዛ ኮር ፕሮዳክት እና አክቹዋል ፕሮዳክት ብቻ አይሰጠውም። በአንድ አመት ውስጥ እስከ 1 አመት ድረስ ስልኩ የሆነ ነገር ከሆነ ብንመልስልሃለን፣ ሶፍትዌር በነፃ አፕዴት ይሆንልሃል አይነት ነገር ይሰጥ። ይሄ ምን ይባላል? ኦግመንትድ ፕሮዳክት ማለት። ስለዚህ ሰው ብዙ ጊዜ ዋስትና ያለው ወይም ደግሞ ዋረንቲ ያለው ፕሮዳክቶችን ይገዛል ማለት ነው። ቱዴይ ነው ዛሬ አሁን ባለንበት ዘመን ላይ the most competition takes place at the augmented product level። ድርጅቶች የሚፎካከሩት የት ሌቭል ላይ ነው? ኦግመንትድ ፕሮዳክት ሌቭል ላይ ነው የሚፎካከሩት ማለት ነው። ያ ማለት ለምሳሌ ሁሉም ስልክ ሊደውል ይችላል፣ ሁሉም ስንት ካሜራ ተች ስክሪን ምናምን ሊሆን ይችላል። ነገር ግን አንዳንዱ ስልክ ዋረንቲ ይኖረዋል፣ አንዳንዱ ስልክ ሶፍትዌር አፕዴት ላይ ኖረው ይችላል። እንደዚህ አዲሽናል ሰርቪሶች ላይ ኖሩ ይችላሉ። ስለዚህ ደንበኞች ማለት ድርጅቶች ደንበኞች ሞር ለመሳብ ሲሉ ኦግመንትድ ፕሮዳክት ላይ ነው የሚሰሩት። ማለት አዲሽናል ሰርቪስ እና ቤኔፊቶችን ለከስተመሮች በማቅረብ ሞር የነሱን ፕሮዳክት እንዲገዟቸው የማድረግ ሁኔታ ላይ ነው ኮምፒት እያደረጉ ያሉት። ያ ማለት ከስተመሮችን ደስተኛ ማድረግ ብቻ ሳይሆን ከስተመሮችን ከሚያስቡትና ከሚጠብቁት የተሻለ ነገር በማቅረብ ከስተመሮች ዲሌይት እንዲሆኑ ለማድረግ እና ኮሚትድ የሆኑ ኦር ሎያል ከስተመሮች እንዲሆኑ ለማድረግ እየተፎካከሩ ይገኛል ማለት ነው። ሌላኛው አምስተኛ የፕሮዳክት ሌቭል ፖቴንሻል ፕሮዳክት ይባላል። ፖቴንሻል ፕሮዳክት ማለት ለምሳሌ አሁን ላይ የያዝነው ፕሮዳክት አለ። ለምሳሌ በስልክ ብናይ አሁን ላይ የያዝነው ስማርትፎን አለ። አሁን ሌተስት የሆነው ስማርትፎን ሞዴል ይዘነዋል። ቀጣይ ይሄ ስማርትፎን ሞዴል ምን አይነት ሆኖ ሊመጣ ይችላል ብለን እናደርጋለን፣ ፕሪዲክት እናደርጋለን። ፖቴንሻሊ ምን ሊሆን ይችላል ብለን ማለት ነው። ያነ ኤክስፔክቴሽናችን ያነ እሳቢያችን ፖቴንሻል ፕሮዳክት ይባላል ማለት ነው። ቀጣይ እንደዚህ መሆን አለበት፣ ቀጣይ እንደዚህ ይሆናል ብለን ፕሪዲክት እንደማድረግ አይነት ነገር ማለት ነው። ስለዚህ ኤክስፔክትድ ኤንድ ፖቴንሻል የሚሉት ፕሮዳክት ሌቭሎች እዚህ ጋር የሉም። ነገር ግን ኤክስፔክትድ ኤንድ ፖቴንሻል የሚባሉ ፕሮዳክት ሌቭል አይነቶች አሉ ማለት ነው። ከኤክስፔክትድ የምንለው ከኦግመንትድ ቀድሞ የሚገባ ነው። ፖቴንሻል የምንለው ደግሞ ከኦግመንትድ መጨረሻ አምስተኛ ላይ የሚቀመጠው ማለት ነው። 5 ሆነው ሲቀመጡ እንደዛ ብለው ይጠራሉ ማለት ነው። ኦኬ ሌላኛው በዚህ ቻፕተር የምናየው ፕሮዳክት ክላሲፊኬሽን፣ ፕሮዳክቶች በስንት ይከፈላሉ የሚለውን ነገር እናያለን ማለት ነው። ቤዚካሊ ፕሮዳክቶች በሁለት ይከፈላሉ። አንደኛ ኮንሱመር ፕሮዳክት ኦር ጉድስ፣ ሁለተኛው ኢንዱስትሪያል ፕሮዳክት ተብለው በሁለት ይከፈላሉ ማለት ነው። ኮንሱመር ጉድስ የምንላቸው ኦር ኮንሱመር ጉድ ክላሲፊኬሽን ምንድነው ስንል ኮንሱመር ጉድስ አር ፕሮዳክት ፐርቼዝድ ባይ ፋይናል ኮንሱመር ፎር ፋይናል ዩዝስ ፎር ፐርሰናል ዩዝስ። ኮንሱመር ጉድ የምንላቸው እንግዲህ
ግለሰቦች ወይም በቤተሰብ ደረጃ ለፐርሰናል ጥቅም ለተርፍ ምናምን ሳይሆን ሰዎች ለመመገብ ሊሆን ይችላል ፎር ኮንሳምፕሽን ፐርፐዝ ፎር ሃውስሆልድ ፐርፐዝ የሚገዟቸው ፕሮዳክቶች ናቸው። እነዚህ ፕሮዳክቶች እንደ ባይንግ ቢሄቪየሩ እንደየከሰመሩ ባይንግ ቢሄቪየር ኦር ሾፒንግ ሀቢት በአራት ይከፈላሉ ኮንሱመር ጉድስ የምንላቸው ማለት ነው። የመጀመሪያው የኮንሱመር ጉድ አይነት ኮንቬኒየንስ ይባላሉ። ኮንቬኒየንስ የሚባሉት የኮንሱመር ጉድ አይነት ሲሆኑ ኮንሱመሮች በየጊዜው የሚገዛቸው በተደጋጋሚ የሚገዟቸው ወዲያውኑ የሚገዟቸው ሲገዟቸው ደግሞ ሚኒመም የሆነ ኢፈርት ያ ማለት ኢንፎርሜሽን ሰርች ምናምን ማድረግ አይጠበቅባቸውም ማለት ነው። መሸጫ ዋጋቸው ዝቅተኛ ነው። በተደጋጋሚ የሚገዙ ናቸው። የትም ቦታ የሚገኙ ናቸው። ብዙ ቦታ ላይ ሊያገኟቸው የሚቻሉት ናቸው። ኮንሱመሮች ኦልሬዲ ነው ፕሮዳክት ኤንድ ኦፍን አክሴፕት ሰብስቲቲዩትስ ያ ማለት ከስተመሮችን ያውቋቸዋል። ኦልሬዲ ፕሮዳክቶችን ያውቋቸዋል። ኤንድ ለምሳሌ ቢክ ስክሪፕቱ አለ ብሎ አንድ ሰው አይ ቢክ የለም ቢባል ያለውን እሺ በቃ ያለውን ስክሪፕት ውስጥ ብሎ ገዝቶ ይሄዳል ማለት ነው። ሰብስቲቲዩት ማድረግም የምንችላቸው አይነቶች ናቸው። ብንገዛቸው መሸጫ ዋጋቸውም ዝቅተኛ ነው ማለት ነው። እነዚህ አይነት ፕሮዳክቶች እለት ተዕለት ዴይሊ የምንገዛቸው በየጊዜ በየዴይሊ ላይፋችን የምንገዛቸው ፕሮዳክት አይነቶች ኮንቬኒየንስ ይባላሉ ማለት ነው። የኮንቬኒየንስ ጉድስ አይነቶች ደግሞ እነዚህ ናቸው። አንደኛ ስቴምፕልስ ፐርቼዝ ሬጉላር የምንገዛቸው ማለት ነው። ሁልጊዜ የምንገዛቸው ለምሳሌ ስፔሻል ስቴምፕልስ ጉድ የሚባሉት ምንድነው? ለምግብነት አይነት የምንጠቀማቸው ብሬድ፣ ሶፕ፣ ሳልት እንደዚህ ዴይሊ ላይፋችንን ለመምራት የምንጠቀማቸው የቤት ፍጆታ አስቤዛ ማለት ነው። ሌላው እነዚህ አስበን አቅደን ሬጉላር የምንገዛቸው ስቴምፕልስ ይባላሉ። ሌላኛው ኢምፕለስ ጉድስ የምንላቸው እነዚህ ደግሞ ያለ ፕላን ያለ እቅድ የምንገዛቸው ለምሳሌ ዝም ብለን እየሄድን ማስቲካ ልንገዛ እንችላለን። ደግሞ ወይ ከ3 ቀን ከ2 ቀን በኋላም ልንገዛ እንችላለን ማስቲካ ወይ ከሳምንት በኋላም ልንገዛ እንችላለን። ግን የምንገዛው ምን አይደለም አቅደንበት አይደለም። ራሽናል የሆነ ምክንያት ኑሮና ሳይሆን እንዲሁ ነው የምንገዛው ዊዛውት ራሽናሊቲ ወይም ያለ እቅድ ነው የምንገዛቸው። ሌላኛው ኢመርጀንሲ ጉድስ ነው። እነዚህ ደግሞ አርጀንት የሆነ አስቸኳይ የሆነ ሁኔታ ውስጥ ስንሆን የምንጠቀማቸው የምንገዛቸው ፕሮዳክቶች አሉ። ለምሳሌ ዝናብ ቢጥልብን ጥላ ልንገዛ እንችላለን። ወይም ፀሐዩ በጣም ቢበረታብን ጥላ ልንገዛ እንችላለን። ኢመርጀንሲ ጉድ እንላቸዋለን። ሌላኛው ሾፒንግ ጉድ ተብለው ይጠራሉ። የኮንሱመር ጉድ አይነቶች ሾፒንግ ይባላሉ። እነዚህ ደግሞ ስንገዛቸው ኮምፔር እናደርጋቸዋለን። ልክ እንደ ኮንቬኒየንስ ጉድ ዝም ብለን ሄደን አይደለም የምንገዛቸው። ብራንዳቸውን ኮምፔር እናደርጋለን። አንደኛ በዋጋቸው ሊሆን ይችላል፣ ሁለተኛ በጥራታቸው፣ ሶስተኛ በስታይል፣ አራተኛ በሱቴቢሊቲ ወይም ደግሞ ከኛ ጋር ይሄዳሉ አይሄዱም፣ ከጎላችን ከዓላማችን ወይም ደግሞ ከፍላጎታችን ጋር ይጣጣማሉ አይጣጣሙ የሚለውን ነገር ኮንሲደር አድርገን ነው የምንገዛቸው። ያማት ሁልጊዜ አይደለም የምንገዛቸው፣ አልፎ አልፎ ነው የምንገዛቸው። ከኮንቬኒየንስ ጉድ ጋር ሲያያዙ ወይም ደግሞ ሲነጻጸሩ ሾፒንግ ጉድስ የምንላቸው ወይም ደግሞ ሾፒንግ ምርት አይነቶች የምንገዛቸው በተወሰነ ጊዜ ጋፕ ነው እንጂ በየጊዜው በየቀኑ የምንገዛቸው አይደሉም። ስለዚህ ከኮንቬኒየንስ ጉድ አንጻር ሲታዩ ዋጋቸው ውድ ነው። ኤንድ ኦልሶ ለስ ፍሪኩዌንትሊ ፐርቼዝ ናቸው። ያማት ሁልጊዜ የምንገዛቸው አይደሉም። ኤንድ ኦልሶ ከኮንቬኒየንስ ጉድ የተሻለ ባይንግ ኢፈርት ናት የመረጃ ማጣራት ምናምን ይጠበቅብናል። ኢንቮልቭ ያማት ፈርኒቸር ለምሳሌ ወይ አልጋ ወይ ሶፋ ብናሰራ ዋጋ እንጠይቃለን። ብራንድ ምናምን ከለር ስታይል ምናምን እንጠይቃለን ማለት ነው። ሪፍሪጀሬተር፣ ቴሌቪዥን፣ ክሎዚንግ እነዚህ ነገሮች ሾፒንግ ጉድስ ተብለው ይጠራሉ ማለት። ሌላው ስፔሻሊቲ ጉድስ ነው። ስፔሻሊቲ ጉድስ የምንላቸው ዩኒክ የሆነ የተለየ ካራክተር ያላቸው ያ ማለት ጠንካራ የሆነ ብራንድ አይደንቲፊኬሽን ያላቸው የብራንድ ልዩነት ያላቸው የተለየ ባህሪ ያላቸው የፕሮዳክት አይነቶች ናቸው። ሞር ይሄ ምንድነው የተቀናጣ ህይወት የሚኖሩ ሰዎች የሚገዟቸው የፕሮዳክት አይነቶች ናቸው ስፔሻሊቲ ጉድ የሚባሉት። ስፔሻሊቲ ጉዶች ላይ ብዙ ጊዜ ከስተመሮች ለብራንድ ሎያል ናቸው፣ ለሆነ ብራንድ ታማኝ ናቸው ከስተመሮች ማለት ያ ማለት የሚገዙት የስፔሻሊቲ ጉድ አይነት ከሚያውቁት ታማኝ ከሆኑበት ብራንድ ነው ማለት ነው። ኤንድ ስፔሻል ባይንግ ኢፈርት ይጠይቃል። ያ ማለት በጣም መረጃ መሰብሰብ፣ ዋጋ ማጣራት፣ ዲቴል የሆነ ዲሲሽን ሜኪንግ ፕሮሰስ፣ ኢቫሉዌሽን ክራይቴሪያ፣ ዲሲሽን ሩል መጠቀም ይጠበቅብናል። ያ ማለት ባጭሩ ዲሲሽን ሜኪንግ ፕሮሰስ 5 ኮንሱመሮች የሚከተላቸው ወደ 5 የሚደርሱ
የዲሲሽን ሜኪንግ ፕሮሰሶች አሉ። እነሱም ሙሉ መከተል ሊኖርብን ይችላል ማለት ነው። እዚህ ጋር ስፔሻሊቲ ጉድ ላይ ለምሳሌ ሌግዠሪ ካርስ በጣም ውድ የሆኑ ኤንድ ኦልሶ ዊሊንግ ቱ ፓይ ሃይ ፕራይስ ዋጋቸውም ደግሞ በጣም ከፍተኛ ነው። ኤንድ ኦልሶ ዶንት አክሴፕት ሰብስቲቲዩት። አሁን ኮንቬኒየንስ ጉድ ላይ ሰብስቲቲዩት ይቀበላሉ ብለን ነበር ከስተመሮች። ስፔሻሊቲ ጉድ ላይ ግን ሰብስቲቲዩት አይቀበሉም። ለምን? ዘይ አር ሎያል ናቸው፣ ለብራንዱ ሎያል ናቸው፣ ታማኝ ናቸው። ስለዚህ ያን ብራንድ ከሌለ ሌላ ብራንድ በዛ ምትክ መግዛት አይፈልጉም። ሌግዠሪየስ ካር የቅንጦት መኪኖች፣ ብራንድድ ዋች በጣም ውድ የሆኑ ሰዓቶች፣ ስቴሪዮ ስታይልስ፣ ፎቶግራፊክ ኢኩዊፕመንቶች እነ ሶኒ ምናምን እንላቸው ማለት ነው። ሶ እንደነዚህ አይነት ፕሮዳክቶች የሚገዙ ከስተመሮች ከፍተኛ ዋጋ ነው የሚያወጡት። ከፍተኛ የሆነ ኢፈርት ወይም ደግሞ ኢንቮልቭመንት ኦር ኢንተርነስት ወይም ደግሞ ፓርቲሲፔሽን ይኖራቸዋል የግዢ ሁኔታ ላይ ማለት ነው። ሶ ስፔሻሊቲ ጉድስ ተብሎ ይጠራሉ እነዚህ። አራተኛው አንሶልድ ጉድስ ይባላል። አንሶልድ ጉድ የሚባሉት እንግዲህ ፕሮዳክታት ናቸው። ነገር ግን ከስተመሮች ስለነዚህ ፕሮዳክት አንደኛ እውቀቱ ላይ ይኖራቸው ይችላል ስለ አንሶልድ ጉድስ። ሁለተኛ እውቀቱ እንኳን ቢኖራቸው ከስተመሮች እነዚህ አንሶልድ ጉድ የሚባሉትን የፕሮዳክት አይነቶች ስለ መግዛት አስበው አያውቁም ከስተመሮች ማለት ነው፣ አይሰቡም። ስለዚህ ምን ይፈልጋሉ? ማስተዋወቅ ይጠበቅባቸዋል ድርጅቶች። እንደዚህ አንሶልድ ጉዶችን የሚሸጡ የሚያቀርቡ ድርጅቶች ጠንካራ የሆነ አድቨርታይዚንግ ኦር ፕሮሞሽን ወይም ደግሞ ኮሚኒኬሽን ሊሰሩ ይገባል። ኤንድ ኦልሶ ፐርሰናል ሴሊንግ ወይም ደግሞ የሰለጠኑ ባለሙያዎችን በማሰማራት ስለ ፕሮዳክትና አገልግሎቱ አዌርነስ ክሬት እንዲያደርጉና ፐርሱድ አድርገው መሸጥ ይጠበቅባቸዋል። ለምሳሌ ላይፍ ኢንሹራንስ ግቡ። ላይፍ ኢንሹራንስ የሚገባ ሰው አለን ነው እንዴ? ስለ ላይፍ ኢንሹራንስ እውቀቱ ሊኖረን ይችላል፣ ግን ሰው ላይፍ ኢንሹራንስ ልግባ ልሞት ይችላሉ ምናምን ብሎ ሌላው ሴሜንታሪ ፕሎት ለምሳሌ የመቃብር ጽሁፍ ምናምን እንደዚህ ማጻፍ እምነበረድ ላይ ምናምን አጽፎ የሚያስቀምጥ ሰው አለ ከመሞቱ በፊት? የለም፣ ግን ይሞታል አይደለ? ሰው ግን እንደዛ ስለማድረግ አስቦ ያውቅም። ምንድነው ስሞክ ዲቴክተርስ፣ ኢንሳይክሎፒዲያስ እነዚህ አይነት ነገሮች ላይ ከስተመሮችን እውቀቱ እንኳን ቢኖራቸው እነዚህ ነገሮች ስለመግዛትና እነዚህ ነገሮች ስለመጠቀም ማሰብ ላይ ያን ያክል ናቸው። ሶ አንሶልድ ጉድስ ተብለው ይጠራሉ። ሁለተኛው የፕሮዳክት ክላሲፊኬሽን አይነት ኢንዱስትሪያል ጉድስ ተብለው ይጠራሉ። ኢንዱስትሪያል ጉድስ የሚባሉት እንግዲህ የፕሮዳክት አይነቶች ነው ሲሆኑ የሚገዟቸው ግን ድርጅቶች ናቸው። ግልጽ ነው አይደል? ኮንሱመር ጉድ የምንላቸው ፕሮዳክቶች ናቸው። ፕሮዳክቶቹን የሚገዟቸው ደግሞ እነማን ናቸው? ኢንዲቪጁዋል ኮንሱመሮች ናቸው። እዚህ ጋር ግን ገዢዎቹ ኦርጋናይዜሽኖች ናቸው። ኦርጋናይዜሽኖች እነዚህን ፕሮዳክቶች ሲገዙ አንደኛ ፕሮዳክሽን ለምርት ለማምረት ሊሆን ይችላል። ሁለተኛ ደግሞ ቢዝነስ ኦፕሬሽን ወይም ደግሞ ለቢዝነስ ስራ ሊሆን ይችላል ማለት ነው። ሶ እነዚህ የኢንዱስትሪያል ጉድ አይነቶች ደግሞ ክላሲፋይድ ይደረጋሉ ማለት ነው። እንዴት ነው ወደ ፕሮዳክሽን ፕሮሰሱ የሚገቡትና ኮስታቸውስ እንዴት ነው በሚለው ሁኔታ ወደ ተለያየ ካቴጎሪ ይከፈላሉ። ሶ የመጀመሪያው ማቴሪያል ኤንድ ፓርትስ ይባላሉ። ሶ እነዚህ ደስ ጉድስ ቢካም ፓርትስ ኦፍ ፋይናል ፕሮዳክት የመጨረሻ የፕሮዳክት አካል የሚሆኑ ጉዶች ማቴሪያል ኤንድ ፓርትስ ይባላሉ። ሶ እነዚህ ደግሞ አንደኛ ሮ ማቴሪያል ተብሎ በሌላ ይከፈላሉ። ሮ ማቴሪያል የምንላቸው እንግዲህ ፕሮሰስ የሚደረጉ ናቸው። ፕሮሰስ መደረግ ያለባቸው ናቸው የፋይናል ፕሮዳክቱ አካል ለመሆን። ኢት ሜይ ቢ ፋርም ፕሮዳክት ኦር ናቹራል ፕሮዳክት ሊሆኑ ይችላሉ። ፋርም ፕሮዳክት የገበሬ ምርቶች ሲሆኑ ናቹራል ፕሮዳክት ያው እንግዲህ በተፈጥሮ የሚገኙ ለምሳሌ ፊሽ፣ አሳ፣ እዚህ ጋር ሉምበር፣ ክሩድ ኦይል የሚባሉት እንደዚህ የተፈጥሮ ሀብት ማዕድናት ማለት ነው። ኤንድ ማኑፋክቸርድ ማቴሪያል ያ ማለት በድርጅቶች የተመረቱ ኤንድ ፓርትስ የሚባሉት እነዚህ ደግሞ አንደኛ ኮምፖነንት ማቴሪያል ፋርዘር ፕሮሰስ የሚያስፈልጋቸው ለምሳሌ ልብስ ጣቃ ቢኖር ያንን ጣቃ ወደ ልብስነት፣ ወደ ቀሚስነት፣ ወደ ጃኬትነት፣ ወደ ሱሪነት መቀየር አለበት ማለት ነው። ጣቃው ፋርዘር ፕሮሰስ ክሩ የልብሱ ክር ወደ ፋርዘር ወደ ተጨማሪ ፕሮሰስ ተደርጎ ነው ፋይናል ፕሮዳክት የሚሆነው። ሌላኛው ደግሞ ኮምፖነንት ናቸው። ኮምፖነንት የሚባለው ደግሞ ምንም አይነት ለውጥ ሳይደረግባቸው ከፋይናል ፕሮዳክቱ የፋይናል ፕሮዳክቱ አካል የሚሆኑ ለምሳሌ የመኪና ስፖኬ ገዛችሁ ከመኪናው ነው የሚገጥመው። ስፖኬ ወይም ደግሞ ጎማ አለ የመኪና ጎማው ከመኪናው ነው፣ ምንም ተጨማሪ ፕሮሰስ አያስፈልገውም። ሰው እነሱ ኮምፖነንት ፓርትስ ተብለው ይጠራሉ ማለት ነው። ሁለተኛው ካፒታል ኢተምስ ይባላሉ። ካፒታል ኢተሞች ደግሞ ሎንግ ላስቲንግ ጉድስ ናቸው። ያ ማለት
ፕሮዳክሽን ላይ ወይም ደግሞ ለማኔጅመንት የሚያገለግሉ ነው። ለረዥም ጊዜ የሚቆዩ የምርት አይነቶች ካፒታል ኢተምስ ወይም ደግሞ የጉድ አይነቶች ካፒታል ኢተምስ ይባላሉ። እነዚህ ኢተሞች ፕሮዳክሽን ወይም ደግሞ የምርት ሂደቱን ማኔጅመንት ሂደቱን ምን ያደርጋሉ? ያሳልጣሉ። ነገር ግን የፋይናል ፕሮዳክቱ አካል አይሆኑም። ቅድም ያየናቸው ሮ ማቴሪያል ምናምን ያልናቸው ግን ምንድናቸው? የፋይናል ፕሮዳክቱ አካል የሚሆኑ ናቸው ብለናል። እነዚህ ካፒታል ኢተሞች ደግሞ በሁለት ይከፈላሉ። ኢንስታሌሽን ኤንድ ኢኩዊፕመንት ተብለው ማለት ነው። ኢንስታሌሽን የሚባለው ለምሳሌ ቢግ ቢልዲንግ ለምሳሌ ፋክተሪ፣ ኦፊስ፣ ፋብሪካ ወይም ደግሞ ቢሮዎች ምናምን ኤንድ ሄቪ ኢኩዊፕመንት በጣም ከባባድና ውድ የሆኑ መሳሪያዎች ጄኔሬተር፣ ኤሌቬተር፣ ኮምፒውተር ምናምን የሚባሉ ማለት እነሱ ኢንስታሌሽን ይባላሉ። እነዚህ ፕሮዳክሽኑን ያሳልጣሉ፣ ማኔጅመንት ስራውን ወይም ደግሞ የአመራርነት ሚናውን ያሳልጣሉ። ነገር ግን የምርቱ አካል አይደሉም። ሌሎቹ ኢኩዊፕመንት ናቸው። እነዚህ ደግሞ ፖርቴብል የሆኑ ፋክተሪ ቱልስ ማለት ከቦታ ቦታ ሊንቀሳቀሱ በእጅ ይዘናቸው ሰዎች ሊንቀሳቀሱ የሚችሉ ቀለል ያሉ ማቴሪያሎች፣ ሃንድ ቱሎች በእጅ የሚያዙ ሊፍት፣ ትራክ፣ ኦፊስ ኢኩዊፕመንት ለምሳሌ ዴስክ፣ ፐርሰናል ኮምፒውተር ምናምን የሚባሉት ከኢኩዊፕመንት ይካተታሉ ማለት ነው። እነዚህ በሙሉ ድርጅቶች የሚያሟላቸው ምርቶችን፣ አገልግሎቶችን ለመስጠት የሚያስፈልጉት ነገሮች ካፒታል ኢተም ይባላሉ። ኢንስታሌሽን ኤንድ ኢኩዊፕመንት ተብለው በሁለት ይከፈላሉ ማለት ነው። ሌላው ሰፕላይስ ኤንድ ቢዝነስ ሰርቪስ የሚባሉ ናቸው። እነዚህ ደግሞ ሰፕላይስ ኤንድ ቢዝነስ ሰርቪስ የሚባሉ ደግሞ ሾርት ላስቲንግ አላቂ ናቸው። ካፒታል ኢተም የምንላቸው ግን ምንድናቸው? ሎንግ ላስቲንግ ነው ብለናል። ማለት ለረዥም ጊዜ የሚቆዩ አላቂ እቃ ናቸው ማለት ነው። የማያልቁ ቶሎ የማያልቁ ናቸው እንደማለት ለረጅም ጊዜ የሚቆዩ ናቸው እንደማለት። እነዚህ ግን ሰፕላይ ኤንድ ቢዝነስ ሰርቪስ የምንላቸው ሾርት ላስቲንግ ጉድስ ኤንድ ሰርቪስ ይባላሉ። ስለዚህ ቢዝነስ ኦፕሬሽኑን ወይም ደግሞ የቢዝነሱን ኦፕሬሽን ሳፖርት ያደርጋሉ። የመጀመሪያው ሰፕላይስ ይባላሉ። ለምሳሌ ኦፕሬቲንግ ሰፕላይ ሉብሪኬት፣ ፔፐር፣ ፔንስል እንደዚህ ወረቀት፣ እስክሪብቶ ምናምን የምንላቸው ሜንቴናንስ ኤንድ ሪፔሪንግ ፔይንት፣ ኒል፣ ብሮም ሰፕላይ ሳር ምንድናቸው? ልክ እንደ ኮንቬኒየንስ ጉድ ናቸው። ኮንሱመሮች ልክ ኮንቬኒየንስ ጉድ ላይ በየጊዜው ጨው ይገዛሉ በየጊዜው ምናምን አይደል? ድርጅቶችም ሰፕላይስ የሚባሉትን ነገር ቶሎ የሚገዙ ናቸው። ቢኮዝ ሾርት ናቸው፣ አላቂ ናቸው፣ ሾርት ላስቲንግ ስለሆኑ። ሌላው ቢዝነስ ሰርቪስ እዚህ ጋር ደግሞ ሜንቴናንስ ኤንድ ሪፔሪንግ ሰርቪስ ልክ የጽዳት አገልግሎት፣ የጥገና አገልግሎት የሚሰጡ አካላቶች አሉ ማለት ነው። ሌላው ቢዝነስ አድቫይዘሪ ሰርቪስ በህግ ሊሆን ይችላል፣ በአመራርነት ሊሆን ይችላል፣ በማስታወቂያ ስራ ሊሆን ይችላል። ምክር የሚሰጡ የተለያዩ አገልግሎት የሚሰጡ አካላቶች አሉ ሳፖርት የሚያደርጉ ቢዝነሱን። እነዚህ ደግሞ ቢዝነስ ሰርቪስስ ተብለው ይጠራሉ ማለት ነው። ፕሮዳክት ባጭሩ በሁለት ይከፈላል፣ ኮንሱመር ኤንድ ኢንዱስትሪያል ኦር ቢዝነስ ተብለው ማለት ነው። ኮንሱመር ጉድስ ኤንድ ቢዝነስ ጉድስ፣ ኮንሱመር ጉድስ ኤንድ ኢንዱስትሪያል ጉድስ ብለን በሁለት ካቴጎሪ ይከፈላሉ ማለት ነው። ሌላኛው በዚህ ቻፕተር የምናየው ኒው ፕሮዳክት ዴቨሎፕመንት ፕሮሰስ ነው። በዚህ ርዕስ ምንድነው ይሄ ርዕስ የሚያወራን እንዴት ነው አዲስ ፕሮዳክት ዴቨሎፕ የሚደረገው። ስለዚህ ወይም አዲስ ፕሮዳክት እንዴት ይሰራል ማለት ነው። ይሰራል ነው። ፕሮዳክት ዱ ኖት ጀስት አፒር ኢን ማርኬት ባይ ቻንስ። ፕሮዳክት ማርኬት ላይ እንደው በእድል አይደለም የሚቀርበው ወይም ደግሞ አፒር የሚሆነው ማርኬት ላይ ኤግዚስት የሚያደርገው የሚኖረው ወደ ማርኬት የሚሄደው አንድ ፕሮዳክት በእድል እንዲሁ በቻንስ ወይም በአጋጣሚ አይደለም። ይህ ፕሮዳክት ወደ ገበያ ከሚሄዱ በፊት ሲስተማቲካል የሆነ ዴቨሎፕመንት ፕሮሰስ አለው። እሱን አልፎ ነው ወደዚህ የሚሄደው። የሲስተማቲክ ዴቨሎፕመንት ፕሮሰስ ኦፍ ፕሮዳክት ነው እንግዲህ ኒው ፕሮዳክት ዴቨሎፕመንት ፕሮሰስ የምንለው። ሃው ኒው ፕሮዳክትስ አር ዴቨሎፕድ ኤንድ ላንችድ የሚለውን እንግዲህ እናያለን ማለት ነው። መጀመሪያ ኒው ፕሮዳክት የምንለው ምንድን ነው የሚለውን አንድም ፕሮዳክት አዲስ ፕሮዳክት ነው ወይም ደግሞ ኒው ፕሮዳክት ነው የምንለው እነዚህ ሶስት ነገሮች ሲኖሩ፣ አንደኛ ኢኖቬቲቭ ሲሆን ፕሮዳክቱ ኢኖቬት ሲደረግ ቶታሊ ኒው ሲሆን ወይም ደግሞ ክሬት ሲደረግ አዲስ ፈጠራ ሲሆን፣ ሁለተኛ ሞዲፋይ ሲሆን ሲሻሻል አሁን ያለን ፕሮዳክት ተሻሽሎ ሲቀርብ ወይም ደግሞ ኢምፕሩቭ ሲሆን አሁን ላይ ያለ ፕሮዳክት በመሻሻል
ወይም ደግሞ ኢምፕሩቭ በመሆን በሞዲፊኬሽን ኦር በኢምፕሩቭመንት የሆነ ፊቸር አድ ሲያደርግ ኤንድ ኦልሶ ኮንሱመሮች ያንን ፕሮዳክት እንደ አዲስ ወይም ደግሞ በተለየ መንገድ ሲጠቀሙት ኒው ፕሮዳክት ተብሎ ይጠራል። ሶ ኢኖቬት የሆነ ነገር ወይም ደግሞ ሞዲፋይ ኢምፕሩቭ የሆነ ኤግዚስት ፕሮዳክት አሁን ያለ ሊሆን ይችላል ፕሮዳክቱ፣ ነገር ግን በአዲስ መልክ ከስተመሮች ሲጠቀሙት በአዲስ መንገድ ከዚህ በፊት በሚለይ መንገድ ያንን ፕሮዳክት ከስተመሮች ሲጠቀሙት ፕሮዳክቱ ምን ተብሎ መጠራት ይችላል? ኒው ፕሮዳክት ተብሎ መጠራት ይችላል። ሶ ኒው ፕሮዳክት ሰክሲድ እንዲያደርግ ማሟላት ያለበት ነገር አለ። አንደኛ ሳቲስፋይ ከስተመር ኒድ ኤንድ ዋንትስ፣ የከስተመሮችን ፍላጎት የከስተመሮችን ዋንት ማርካት አለበት። ሁለተኛ ዲዛይሬብል ኤንድ ዩኒክ ፊቸር፣ የተለየና ከስተመሮች የሚፈልጉት አይነት ባህሪ ፊቸር ሊኖር ይገባል። ኤንድ ሶስተኛ ኮሚኒኬት ኢትስ ቤኔፊት ክሊርሊ ቱ ከስተመር፣ ያን ፕሮዳክት ያለውን ጥቅም ኦር ቫልዩ ለከስተመሩ ሊሰጠው የሚችለውን ጥቅም በግልጽ ኮሚኒኬት ማድረግ ለከስተመሮች ማሳወቅና መንገር ያስፈልጋል ማለት ነው። ሶ ኒው ፕሮዳክት ምናልባትም አዲስ ፕሮዳክትን አንደኛ ድርጅቱ ራሱ ሊያመርት ይችላል። ሁለተኛ ከሌላ ድርጅት ሊገዛው ይችላል ማለት ነው። በፐርቼዝ ሊያደርገው ይችላል ወይም በላይሰንሲንግ ኦር በኤኒ ዌይ ኤኒ ሚንስ ከሌላ ድርጅት ገዝቶ የራሱ ሊያደርገው ይችላል። ሶ በዚህ መንገድ ኒው ፕሮዳክት እንላለን። ሶ ድርጅቶች ለምንድን ነው አዲስ ፕሮዳክት ዴቨሎፕ ማድረግ ያስፈልጋቸው? ኦር ዋይ ካምፓኒስ ዴቨሎፕ ኒው ፕሮዳክትስ? ለምንድን ነው ድርጅቶች አዳዲስ ፕሮዳክቶችን የሚፈጥሩት የሚወልዱት ስንል አንደኛ ስትሮንግ የሆነ ኮምፒቲሽን ስላለ፣ ፉክክሩ በጣም የተጧጧፈ ስለሆነ፣ ሁለተኛ ቴክኖሎጂካል ኦር ኢኖቬቲቭ ዴቨሎፕመንት ነው። ቴክኖሎጂው ኤንድ ደግሞ ይሄ ፈጠራው አዳዲስ ነገር በየጊዜ መምጣቱ እያደገ ነው ያለው። ሌላው ማርኬት፣ አሁን ያለው ማርኬት አሁን ያለውን ፕሮዳክት መግዛት ላይፈልግ ይችላል፣ ሊሰለች ይችላል። ስለዚህ አዲስ ፕሮዳክት ይፈልጋል። ኤንድ ኦልሶ የከስተመሮች ቴስት ፕሪፈረንስ ኒድ፣ የከስተመሮች ምርጫ፣ የከስተመሮች ለፕሮዳክቶች ያላቸው ጣዕም፣ ለፕሮዳክት ያላቸው ፊሊንግ፣ ለፕሮዳክት ያላቸው ፍላጎት ሲቀየር ሌላ አዲስ ፍላጎት ስለሚኖራቸው ያንን ፍላጎታቸውን ለማርካት አዲስ ምርት ያስፈልጋል። በዚህ ምክንያት ድርጅቶች አዳዲስ ፕሮዳክቶችን ዴቨሎፕ ያደርጋሉ ማለት ነው። ሶ ስቴጅ ኢን ኒው ፕሮዳክት ዴቨሎፕመንት ፕሮሰስ፣ ስቴጆች አሉ። አንድ አዲስ ፕሮዳክት ዴቨሎፕ ሲሆን መሄድ ያለበት ኦር የሚከተላቸው ስቴጆች አሉ ማለት ነው። እሱን እናያለን። ሶ ከስተመር ድራይቭን ኒው ፕሮዳክት ዴቨሎፕመንት ፕሮሰስ ኮንሲስት 8 ስቴጅስ። ሶ የከስተመርን ፍላጎት መሰረት ያደረገ ወይም ደግሞ አንድ ከስተመር ወይም ደግሞ የሆኑ ከስተመሮች እነሱ የሚፈልጉትን አይነት ፕሮዳክት አዲስ ፕሮዳክት አንድ ድርጅት ፈጥሬ ለከስተመር ያቀርባለሁ ብሎ ካሰበ እነዚህ 8 ስቴፖች ወይም ደግሞ 8 ሂደቶች መከተል አለበት ማለት ነው። ሶ እነዚህ 8 ስቴፖች ምንድናቸው የሚለው እናያለን። እነዚህ 8 ስቴፖች እያንዳንዱ ስቴፕ ላይ ማኔጅመንቱ የሚወስናቸው ውሳኔ ሊኖር ይችላል። አንደኛ ኮንቲኒው ቱ ዘ ኔክስት ስቴጅ፣ ወደ ቀጣዩ ስቴጅ ሊያልፍ ይችላል። ለምሳሌ የመጀመሪያው ስቴጅ ላይ አይዲያ ጀነሬት ማድረግ ነው። ሀሳብ ስለ ኒው ፕሮዳክት ሀሳብ መሰብሰብ ሊሆን ይችላል። ሶ ጥሩ ሀሳብ ካሉት ወይም ደግሞ ጥሩ መስሎ ከሄዱት አንደኛ ወደ ቀጣዩ ስቴጅ ሊሄድ ወይስ አልሄድ የሚለውን ነገር። ሁለተኛ አባንደን አይዲያዎችን ሀሳቡን መተው፣ ያንን ሀሳብ መተው። ሶስተኛ ሲክ ሞር ኢንፎርሜሽን፣ ስለዛ ወይም ደግሞ ስላለበት ሁኔታ መረጃዎችን መሰብሰብ እና ውሳኔዎችን በመረጃዎች ደግፎ መወሰን ሊሆን ይችላል ማለት ነው። ሶ የመጀመሪያው ስቴጅ ወይም ደግሞ የመጀመሪያው ፕሮዳክት ዴቨሎፕ ስናደርግ ልንከተለው የሚገባን ስቴፕ ወይም ስቴጅ ምንድነው? አይዲያ ጀነሬት ማድረግ ወይም ደግሞ ሀሳብ ማግኘት ይጠበቅብናል። ሶ ሲስተማቲካሊ ስለ አዲስ ፕሮዳክት ሀሳብ አዲስ ፕሮዳክት ዴቨሎፕ ማድረግ ፈልገናል። ስለዚህ አዲስ ፕሮዳክት እንዴት ነው ዴቨሎፕ ማድረግ ያለብኝ ስለሚለው ነገር ሲስተማቲካሊ በተቀናጀና በተዋቀረ መንገድ መረጃዎችን፣ ሀሳቦችን፣ አይዲያዎችን መሰብሰብ ነው። ከየት ልንሰበስብ እንችላለን? አይዲያ ስለ አዲስ ፕሮዳክት አንደኛ ከከስተመሮች ነው። ከስተመሮች ያልተሟላ ፍላጎት አላቸው የላቸው የሚለውን ነገር ማጥናትና መጠየቅ። ሁለተኛ
ኮምፒቲተሮቻችን ምን አይነት ጥንካሬ ያላቸው፣ ምን አይነት ድክመት አላቸው የሚለውን ነገር ማወቅና ከዛ ተነስተን አዲስ ሀሳብ ማመንጨት። ሌላኛው ሴልስ ሪፕሬዘንታቲቭ ወይም ደግሞ የኛ የሽያጭ ተወካዮች ኤንድ ኢንተርሚዲየሪዎች ወይም ደግሞ ከኛ ጋር የሚሰሩ ደላሎች፣ ሚድልማኖች፣ ሆልሴለር፣ ሪቴለሮች ከከስተመሮች ጋር ቅርብ የሆነ ግንኙነት ስለሚኖራቸው እነሱን በመጠየቅ ስለ ደንበኞቻችን ፍላጎትና ምን አይነት ፕሮዳክት በማርኬቱ ሊፈለግ እንደሚችል መረጃ ማግኘት እንችላለን። ኤንድ ኦልሶ አዘር ሶርስስ ከኢንቨንተሪ፣ ከዩኒቨርሲቲ፣ ምንድነው እነዚህ ምክር አገልግሎት ከሚሰጡ ከኢንቨስተሮች፣ ከኤጀንሲዎች ሀሳቦችን ልናገኝ እንችላለን። አይዲያ ጄነሬሽን ቴክኒክ በሁለት ቴክኒኮች፣ አንደኛ ፎርስድ ሪሌሽንሽፕ ኮምባይኒንግ ፕሮዳክት፣ ሁለት ፕሮዳክቶችን ኮምባይን በማድረግ አዲስ ነገር መፍጠር። ለምሳሌ ፕሪንተር፣ ስካነር፣ ፎቶኮፒየር፣ ካሜራ፣ ቪዲዮ ካሜራ እንደዚህ ዝም ፎርስፉል። ሌላው አትሪቢዩት ሊስቲንግ ማለት ሞዲፋይንግ ፕሮዳክት አትሪቢዩት የአንድን ፕሮዳክት አትሪቢዩት ወይም ደግሞ ባህሪ ማሻሻል፣ ሳይዙን፣ ከለሩን፣ ዲዛይኑን በማሻሻል እስኪ እንደዚህ አይነት። ሌላው ብሬን ስቶርሚንግ በግሩፕ ሰዎች እንዲወያዩ በማድረግ ሀሳብ እንዲያመነጩ በማድረግ አዲስ አይዲያዎችን ምን ማድረግ እንችላለን? ጀነሬት ወይም ደግሞ ማመንጨት እንችላለን ማለት ነው። ሁለተኛው ሀሳቦችን እንግዲህ በተለያየ መንገድ ከተለያየ ቦታ ከሰበሰብን በኋላ ያን ሀሳብ በሙሉ አዲስ ፕሮዳክት ወይም ደግሞ አስፈላጊ ነው ወይ ነው አይደለም። ስለዚህ ስክሪኒንግ እናደርጋለን። ያ ማለት የሚያስፈልጉ ሀሳቦችን መጣል፣ የሚያስፈልጉ ሀሳቦችን ብቻ ይዘን መቀጠል ማለት ነው። አይዲያ ስክሪኒንግ የምንለው ሁለተኛው ስቴፕ ነው። አይዲያ ስክሪኒንግ እዚህ ስቴጅ ላይ አዲስ ስቴጅ አይዲያዎች ኢቫሉዌት ይደረጋሉ፣ ይገመገማሉ፣ ኤንድ ፊልተርድ ይደረጋሉ ማለት ነው። ይጣራሉ። ኤንድ ኢሊሚኔት ዊክ ኤንድ አንፕሮፊቴብል ዋን ደካማ የሆነና ትርፍ ሊያስገኘን የማይችለውን ወይም ደግሞ ከስተመሮች ሊገዙት የማይችለውን ሀሳብ ይወድቃል ማለት ነው። ጉድ አይዲያስ አር ሴሌክት ጥሩ ሀሳቦች፣ ጥሩ የፕሮዳክት ሀሳቦች ብቻ ይመረጣሉ። ፑር ኦር አን ስዊቴብል አይዲያስ ድሮፕድ ደካማና የማይስማሙን ሀሳቦችን ግን ምን ይሆናሉ? ውድቅ ይደረጋሉ ማለት ነው። ስክሪኒንግ ኤረር ሊፈጠር ይችላል። ስክሪን እናደርግ አንደኛ ድሮፒንግ ኤረር ነው። ሪጀክቲንግ ፖቴንሻል ፕሮፊቴብል አይዲያ ትርፋማ ሊያደርገን የሚችለውን ሀሳብ ልንጥል እንችላለን። አንደኛ ኤረር። ሁለተኛ ጎ ኤረር ነው። ምንድነው እዚህ ጋር ደግሞ አንፕሮፊቴብል የሆነውን አይዲያ ይዘን ስንቀጥል ማለት ነው። መጣል ያለብንን አይዲያ ይዘን ስንቀጥል ጎ ኤረር ይባላል። ድሮፕ ኤረር የሚባለው መጣል የሌለብንን ሀሳብ ስንጥል ማለት ነው። እንዴት ነው ሀሳቦችን ኢቫሉዌት የምናደርገው ስንል እዚህ ጋር RWW ፍሬምወርክ የሚባላል። RWW ፍሬምወርክ R stands for it's real the አይዲያው እውነት ነው፣ ተግባራዊ ሊደረግ ይችላል የሚለውን ነገር መመለስ። ሁለተኛ ካን ዊ ይህንን ሀሳብ ይህንን አይዲያ ይዘን ማሸነፍ እንችላለን የሚለውን ነገር አዎ እንችላለን ካለ ያልፋል። ፕሮዳክቱ ይሄ ሀሳብ ሪል ነው፣ አዎ ሪል ነው፣ ያልፋል። ኤንድ ይሄ ሀሳብ ይሄ አይዲያ ወርዚ ዱይንግ ነው፣ ጠቃሚ ነው፣ ብንሰራው አዎ ነው፣ ያልፋል ማለት ነው። በዚህ ፍሬምወርክ አይዲያዎችን ስክሪን ማድረግ እንችላለን። ወይም ደግሞ ቼክሊስቶችን መጠቀም ነው። እንግዲህ የተለያዩ ቼክሊስቶችን ዴቨሎፕ በማድረግ የማት ሜትሪክሶችን የአይዲያዎችን ጠቃሚነት ሊለኩ የሚችሉ ክራይቴሪያዎችን ቼክሊስቶችን በማዘጋጀት አይዲያዎችን በዛ ክራይቴሪያውን የሚያሟሉትን በማሳለፍ ክራይቴሪያ የማያሟሉትን ደግሞ በመጣል አይዲያዎችን ስክሪን ማድረግ እንችላለን ማለት ነው። ሶስተኛው ኮንሴፕት ነው። ኮንሴፕት ቴስቲንግ ነው። ስለዚህ አይዲያዎችን ስክሪን ካደረግን በኋላ ያለፉትን አይዲያዎች አትራክቲቭ የሆኑ አይዲያዎችን በኮንሴፕት ደረጃ ዴቨሎፕ እናደርጋቸዋለን። በፕሮዳክት ኮንሴፕት ያ ማለት ያን ሀሳብ ፕሮዳክት ሲሆን ምን ይሆናል የሚለውን ነገር ዲስክራይብ ይደረጋል፣ ይገለጻል ማለት ነው። በከስተመሮች እይታ ከስተመሮች ሊያዩበት በሚችለው መንገድ ያንን አይዲያ የመረጥነውን አይዲያ ፕሮዳክቱ እንደዚህ ይሆናል፣ እንደዚህ አይነት ቤኔፊት አለው፣ እንደዚህ አይነት ጥቅም አለው ምናምን በሚል መንገድ ምን ማድረግ ነው? ዲስክራይብ ማድረግ ማለት ነው። እሱ ኮንሴፕት ቴስቲንግ ይባላል። በዚህ መንገድ ታርጌት ከስተመሩ ይሄን ሀሳብ ይቀበለዋል አይቀበለውም፣ ሀሳብ ኦፒኒየን እንዲሰጡበት ሪያክት እንዲያደርጉበት እና ያላቸውን ነገር ኢንቱዚያዝማቸውን ኤክስፕረስ እንዲያደርጉ ማድረግ ማለት ነው። ስለዚህ ወጭ ከማውጣታችን በፊት ኮስቲ የሆነ ኢንቨስትመንት ኦር ዴቨሎፕመንት ከማግባታችን በፊት ከስተመሮች ምን አይነት አቲቲዩድ አላቸው፣ ስለዚህ የፕሮዳክት ኮንሴፕት ስለዚህ የምርት ሀሳብ ላይ ያላቸውን አቲቲዩድ አመለካከት ጥሩ ነው መጥፎ ነው የሚለውን ነገር ማወቅ
እንድንችል ያደርገናል ኮንሴፕት ቴስቲንግ ማለት ነው። ሶ አይዲያችን ኮንሴፕት ቴስቲንግን ካለፈ ወደ ማርኬት ስትራቴጂ ይሄዳል ማለት ነው። ማርኬት ስትራቴጂ ዴቨሎፕ እናደርጋለን። ሶ እዚህ ደረጃ ላይ ኢኒሻል ማርኬቲንግ ስትራቴጂ ኦር 4Ps ወይ ማርኬቲንግ ሚክስ ያልናቸውን ነገሮች ወደ ዴቨሎፕ ወደ ማድረግ እንሄዳለን ማለት ነው። እዚህ ጋር ማርኬቲንግ ስትራቴጂ ስቴትመንቶች አንደኛ ታርጌት ማርኬት ዲስክሪፕሽን ፕሮዳክታችንን የምንሸጠው ለማን ነው? ለማን አይነት ከስተመር ነው? ሁለተኛ ቫልዩ ፕሪፖዚሽን ምን አይነት ጥቅም ነው ይዘን መቅረብ ያለብን? ሽያጫችን፣ ማርኬት ሼራችን፣ ፕሮፊታችን ምንስ ይሆናል የሚለውን ነገር መመለስ። ከዛ መሸጫ ዋጋችን ስንት ነው? ዲስትሪቢዩሽን ስትራቴጂያችን፣ ማርኬቲንግ በጀታችን የመጀመሪያው ዓመት ላይ ምን ሊሆን ይችላል? ኤንድ ኦልሶ ለረጅም ጊዜ የሚኖረን ሽያጭስ እንዴት ነው? ስንት ማትረፍ አለብን? ኤንድ ማርኬቲንግ ሚክስ ፕሮዳክታችን ፕራይሳችን ምን መሆን አለበት የሚለውን ነገር ዴቨሎፕ ያደርጋሉ ማለት ነው ድርጅቶች። ዜን ቢዝነስ አናላይሲስ ይሰራሉ። ያማት ፕራይስ ፕሮሞሽን ምናምን የሚለውን ነገር ካወጡ በኋላ ፕሮዳክቱን ካመረትን በኋላ ስንት እንሸጣለን? ፕሮዳክቱን ኦር አገልግሎቱን ለማቅረብ ምን አይነት ኮስት እናወጣለን? ምን አይነት ፕሮፊት ይኖረናል? ምን አይነት ሪስክ ወይም ደግሞ ችግር ያጋጥመናል የሚለውን ነገር ይመልሳሉ። ወይም የሚያወጡትን ኮስት ድርጅቶች የሚያወጡትን ኮስት ኤንድ ከሚያገኙት ጥቅም አንጻር ኮስት ቤኔፊት አናላይሲስ ይሰራሉ ማለት ነው። ሶ እንደዛ ከሆነ ሰርቫይቭ ያደረገው አይዲያ ያለፈው አይዲያ ወደ ቢዝነስ ፕሮፖዛል ይቀየራል ማለት ነው። ያ ማለት የፕሮዳክቱ ፊቸር ይገለጻል፣ ዲማንድ ፍላጎቱ ኤንድ ኮምፒቲሽኑ ይገለጻል፣ ፕሮፊቱ ይገለጻል፣ ሪስፖንሲብል የሚሰሩ ስራዎች ኤንድ ፊዚቢሊቲ ስተዲ ይሰራል ማለት ነው። ፊዚቢል ወደ መሬት እንዲወርድ የማድረግ ሂደት መሬት ጋር ሲወርድ ምን አይነት ነገር እንደሚኖረው በቢዝነስ ፕሮፖዛል በቢዝነስ ፕላን ይገለጻል ማለት ነው። ከዛ ፕሮዳክቱ ዴቨሎፕ ይሆናል። ቢዝነስ ፕላን ከወጣ በኋላ ፕሮፖዛል ከጸደቀ በኋላ ወደ ስራ ይገባል ማለት ነው። ፊዚካል ፕሮዳክቱ ፕሮቶታይፑ ሳምፕሉ ይሰራል ማለት ነው። ከዛ ፕሮዳክት ፊቸሩ ከፊቱ ከኮንሴፕቱ አሁን ኮንሴፕት ብለናል አይደል? ኮንሴፕት ቴስት ላይ ያደረግነው ሪኳየርመንቶች ቢዝነስ ፕሮፖዛል ላይ ያሉ ክራይቴሪያዎችን ዴቨሎፕ ያደረግነው ፊዚካል ፕሮዳክቱ አሟልቷል ቼክ ማድረግ አለብን። ኮስቱ ምን ኢስቲሜት ያወጣው ኮስት ወይም ፕሮዳክቱን ዴቨሎፕ ስናደርግ ያወጣነው ኮስት ባቀርነው ልክ ወይም ደግሞ ኢስቲሜት ፊት በገመትነው ልክ ነው አይደለም የሚለው ቼክ መደረግ አለበት። ሌላኛው ፋንክሽናል ኤንድ ሳይኮሎጂካል ኤክስፔክቴሽን ከስተመሮች የሚጠብቁት ፋንክሽናል ወይም ደግሞ አካላዊ ጥቅምና ሳይኮሎጂካል ኤክስፔክቴሽንን ያሟላል አያሟላም፣ ሳቲስፋይ ያደርጋል አያደርግም የሚለውን ነገር መመለስ። ሶ እዚህ ጋር ፋንክሽናል ቴስት መደረግ አለ። ለምሳሌ የፕሮዳክቱ ዱሬቢሊቲ ጥንካሬ ወይም ለረጅም ጊዜ ኢንዱራንሱ፣ ሴፍቲ ደህንነት፣ ከኮስት አንጻር ከኳሊቲ ኦር ከፐርፎርማንስ አንጻር ቴስት መደረግ አለበት። ኤንድ የከስተመሮችም ቴስት ሪያክሽናቸው ለዲዛይኑ ለፕሮዳክቱ አፕሪያንስ ኤንድ ዩዚቢሊቲ ያላቸው ምላሽ ምንድን ነው የሚለውን ማወቅ ይጠበቅብናል። ሶ ማርኬት ቴስት እናደርጋለን ሰባተኛ ላይ። ያ ማለት ዴቨሎፕ ያደረግነው ፊዚካል ፕሮዳክት ወደ ትክክለኛ ማርኬት ኮንዲሽን ወደ እውነተኛው ማርኬት እንወስድና እንፈትሸዋለን፣ ለከስተመሮች እናቀርብላቸዋለን ይህን ፕሮዳክት ብለን አዲስ ፕሮዳክት። ስለዚህ ይሄ ማድረጋችን እንግዲህ ወይ ይቀበሉታል ወይ ደግሞ አይቀበሉትም፣ ወይ ይገዙታል ወይ አይገዙትም፣ ወይ ይወዱታል ወይ ይጠሉታል ማለት ነው። ሶ ይሄ ነገር ማድረጋችን ሪስክ ይቀንስልናል ማለት ነው። ሙሉ በሙሉ ኢንቨስት አድርገን ብዙ አምርተን ብዙ ወደ መሸጥ ከመግባት እና ብዙ ወጪ አውጥተን ከመክሰር ያድነናል ማርኬት ቴስት ማድረጋችን። ኤንድ ሽያጩና ሪፒት ፐርቼዙን ሞኒተር እንድንቆጣጠር ይረዳናል ማለት ነው። ኤንድ ፕሮዳክት ኦር ማርኬቲንግ ስትራቴጂው መሻሻል ካለበትም ከማርኬቱ ሪያክሽን ለምሳሌ ከስተመሮች አስተያየት ካላቸው አይ ይሄ ይሻሻል ምናምን ካሉን ያንን ነገር እንድናስተካክል ይረዳናል ማለት ነው። ሶ በዚህ መንገድ ማርኬታችንን ቴስት ካደረግን በኋላ ስምንተኛው ስቴፕ ምንድነው? ኮመርሻላይዜሽን። ያ ማለት ሙሉ በሙሉ በማምረት ፉል ስኬል ፕሮዳክሽን በሙሉ አቅማችን በማምረት ላርጅ ኢንቨስትመንት በማካሄድ ላርጅ ኢንቨስትመንት በማድረግ በፕሮሞሽን በዲስትሪቢዩሽን ኤንድ ሙሉ በሙሉ ማርኬቲንግ ፕላናችንን ወይም ደግሞ እቅዳችንን በመተግበር ወደ ስራ እንገባለን ማለት ነው። ሶ በዚህ መንገድ ኒው ፕሮዳክት ዴቨሎፕ ይደረጋል፣ ወደ ማርኬቱም ይቀርባል ማለት ነው። ሌላኛው ሀሳብ እዚህ ጋር ፕሮዳክት ላይፍ ሳይክል ነው።
አዎ ፕሮዳክቶች ልክ ህይወት እንዳላቸው ነገሮች በሙሉ ፕሮዳክት ምን አለው ላይፍ አለው ወይም ደግሞ የህይወት ዑደት አለው ማለት ነው። ሶ መጀመሪያ ፕሮዳክቶች ወደ ማርኬቱ ይመጣሉ፣ ያድጋሉ፣ የሆነ ቦታ ላይ ይደርሳሉ፣ ዜን ይሞታሉ ማለት ነው። ሶ ይሄን ሂደት ፕሮዳክት ላይፍ ሳይክል እንለዋለን። ሶ አንድ ፕሮዳክት ኢንትሮዲዩስ ግሮዝ ማቹርድ ኤንድ ዲክላይን ሲሆን ይህንን ጆርኒ ወይም ደግሞ ሂደት ወይም ደግሞ ጉዞ ፕሮዳክት ላይፍ ሳይክል ተብሎ ይጠራል። ሶ ፕሮዳክት ላይፍ ሳይክል ምንን ያሳየናል ስንል ፕሮዳክት ላይፍ ሳይክል ምንን ያሳየናል? የአንድን ፕሮዳክት ሴልስ ኤንድ ፕሮፊት ቼንጅ በጊዜ ሂደት አንድ ፕሮዳክት የሚኖረው የሽያጭና የትርፍ ሁኔታ ምንድን ነው የሚለውን ነገር ያሳየናል ማለት ነው። ሶ ያንን ነገር ስናይ እንግዲህ ማርኬተሩ ማርኬቲንግ ሚክስ ስትራቴጂዎች ላይ የተለያየ ውሳኔ ይወስናል ማለት ነው። ሶ አንድ ፕሮዳክት ኢንትሮዳክሽን ላይ ሲሆን ፕሮዳክቱ፣ ፕራይሱ፣ ፕሮሞሽኑ፣ ፕሌሲንግ ወይም ዲስትሪቢዩሽን ስትራቴጂ ምን መሆን አለበት? ግሮዝ ላይ ሲሆን፣ ማቹሪቲ ላይ ሲሆን፣ ዲክላይን ላይ ሲሆን ምን አይነት ስትራቴጂ ሊጠቀም የሚለውን እንዲወሰን ይረዱታል ማለት ነው። ሶ ፕሮዳክት ላይፍ ሳይክል ለምንድነው ደግሞ ሴልስ ኤንድ ግሮዝን የአንድን ፕሮዳክት ሽያጭና የትርፍ ሁኔታ በጊዜ ሂደት የምናይበት ሁኔታ ነው ማለት ነው። ሶ ፕሮዳክት ላይፍ ሳይክል ምንድነው ትርጉሙ? ያው እንዳልነው ነው፣ ፓተርን ነው። ሴልስ ኤንድ ፕሮፊት ፓተርንስ ኦፍ ፕሮዳክት ኦቨር ኢትስ ላይፍ ታይም። አንድ ፕሮዳክት በሚኖረው የህይወት ላይፍ ታይም የህይወት ጊዜ ሽያጩና ፕሮፊቱ ትርፉና ሽያጩ ምን እንደሆነ የምናየው ሂደት ኦን ፓተርን ፕሮዳክት ላይፍ ሳይክል ይባላል። ሶ ፕሮዳክት ላይፍ ሳይክል አራት ናቸው። አራት ስቴጆች አሉት። አንደኛው ኢንትሮዳክሽን ወይም ደግሞ ፕሮዳክቱ ወደ ማርኬቱ የሚተዋወቅበት ዘመን ማለት ነው። ሁለተኛው ግሮስ ፕሮዳክቱ የሚያድግበት ዘመን ነው። ሶስተኛው ማቹሪቲ ፕሮዳክቱ የሚበቃው ደረጃ ላይ የሚደርስበት ዘመን ማለት ነው። ዲክላይን ፕሮዳክቱ የሚያረጅበት፣ የሚወድቅበት፣ የሚሞትበት ዘመን፣ የሚታመምበት ዘመን እንደማለት ነው። ሶ ሌንግዝ ኦፍ ኤች ስቴጅስ አር ቫሪ ነው። እንግዲህ የኢንትሮዳክሽን፣ የግሮዝ፣ የማቹሪቲ፣ የዲክላይን ስቴጁ የተለያየ ሊሆን ይችላል። ምንን መሰረት አድርጎ? አንደኛ የከስተመሮችን ፕሪፈረንስ፣ ሁለተኛ ቴክኖሎጂ ቼንጅ ወይም ደግሞ የቴክኖሎጂ ለውጥ፣ ሶስተኛ ኮምፒቲሽን ፉክክርን፣ አራተኛ ሲዝንን ወቅትን ኤንድ ኦልሶ የከስተመሩን አክሴፕታንስ መሰረት አድርጎ የነዚህ የስቴጆቹ ሌንግዝ ወይም ደግሞ ርዝመት የተለያየ ያንዱ አጭር ያንዱ ረዝም ሊሆን ይችላል ማለት ነው። ሶ ምንድነው እንደያንዳንዳቸው ነው። የመጀመሪያው ኢንትሮዳክሽን ስቴጅ ነው። እዚህ ስቴጅ ላይ እንግዲህ መጀመሪያ ፕሮዳክቱ ቅድም ያልናቸው ነው የፕሮዳክት ላይፍ ስቴጆች አልፎ ወደ ማርኬቱ የሚተዋወቅበት ስቴጅ ነው። ሶ እዚህ ጋር ሽያጩ በጣም ዝቅተኛ ነው የሚሆነው። ለምን? ገና አዲስ ነው። ፕሮፊቱ ኔጌቲቭ ወይም ደግሞ ሎው ዝቅተኛ ወይም ደግሞ ኔጌቲቭ ነው የሚሆነው ትርፉ ማለት ነው። ለምን? አዲስ ነው። ኤንድ ኦልሶ ፕሮሞሽን ኤንድ ዲስትሪቢዩሽን ኮስቱ የማስታወቂያና የትራንስፖርት ምናምን የማሰራጫ ወይም ደግሞ ፕሮዳክቱን ለማሰራጨት የምናወጣው ኮስት ከፍተኛ ነው የሚሆነው። ኤንድ ኮንሱመሮችን ስለ ፕሮዳክቱ ምንም አይነት እውቅና ያን ያክል ከፕሮዳክቱ ጋር የተላመዱ አይሆንም። ሶ እዚህ ጋር ምን አይነት ፕራይሲንግ ስትራቴጂ እንጠቀም ስንል የተለያዩ ማርኬቲንግ ስትራቴጂ ሊወስን ይችላሉ ማኔጀሩ ወይም ደግሞ ማርኬተሩ። አንደኛ ሃይ ፕራይስ ሴት ሊያደርግ ይችላል። ምንን መሰረት አድርጎ? ኮስትን ከቨር ለማድረግ ያወጣውን ወጪ ለመሸፈን። ሁለተኛ ሎ ፕራይስ ወይም ደግሞ ፔኔትሬሽን የሚባለው ለምን ሲባል ብዙ ማርኬት ሼር ለማግኘት፣ ብዙ ከስተመሮችን ለመሳብ። ፕሮዳክቱ ምን አይነት ሊሆን ይችላል? እዚህ ላይ አንደኛ ኳሊቲ ያለው ብራንድ ያለው ወይም ደግሞ ህጋዊ ከለላ ያለው ሌጋሊ ፕሮቴክትድ የሆነ ፕሮዳክት ይዘን መቅረብ አለብን። ምን አይነት ዲስትሪቢዩሽን ስትራቴጂ እንጠቀም? ሊሚትድ ኤንድ ሴሌክቲቭ ዲስትሪቢዩሽን ስትራቴጂ። ሊሚትድ ማለት የተወሰኑ ቦታዎች ላይ ኤንድ ሴሌክቲቭ ማለት የተወሰኑ፣ ለምሳሌ ሊሚትድ ማለት ወይ አንድ የሁለት ዲስትሪቢዩሽን አውትሌት መጠቀም ነው። ሴሌክቲቭ ስንል ደግሞ 5-6 እንደማለት ነው። ፕሮሞሽኑ ምን አይነት መሆን አለበት? ሄቪ መሆን አለበት ማለት ለከስተመሮቹ እውቅና መፍጠር ስላለብን እንዲገዙት እንዲሞክሩት ለማነሳሳት ከስተመሮችን በደንብ ማናገር እና ከስተመሮችን ማሳመን ይጠበቅብናል። ሁለተኛው ግሮዝ ስቴጅ። እዚህ ስቴጅ ላይ ሲደርስ አንድ ፕሮዳክት እያደገ ይሄዳል። ሽያጩ እያደገ ይሄዳል። ከስተመሮቹ አክሴፕት እያደረጉት ይሄዳሉ ፕሮዳክቱ ማለት ነው። ሶ ይሄ ስቴጅ
ግሮዝ ስቴጅ ይባላል። ሶ ፕሮዳክቱ ሽያጩ ያድጋል፣ በከስተመሮቹ ዘንድ ያለው ተቀባይነትም እየጨመረ ይመጣል። ሶ እዚህ ጋር ሽያጩ በጣም እየጨመረ ይመጣል፣ ፕሮፊቱም እያደገ ይመጣል። አዳዲስ ተፎካካሪዎች ወደ ማርኬቱ ይገባሉ፣ ከስተመሮች ለፕሮዳክቱ ያላቸው ፍላጎት ዲማንድ ይጨምራል። ሶ እዚህ ስቴጅ ላይ ምን አይነት ማርኬቲንግ ስትራቴጂ ነው የምንጠቀመው ስንል አንደኛ ኳሊቲውን ማሻሻል ነው፣ የፕሮዳክታችንን ጥራት ማሻሻል፣ አዳዲስ ፊቸሮችን መጨመር። ለምን አዳዲስ ሰዎች እየገቡ ነው። ኤንድ ወደ አዲስ ሴግመንት ወይም ደግሞ ከዚህ በፊት ወደ አልሸጥንበት ገበያ መቀላቀል ማለት ነው። ኤንድ ማርኬት ተደራሽ ማድረግ ወይም ደግሞ ዲስትሪቢዩሽን ቻናላችንን ማስፋፋት፣ ፕሮሞሽናችንን ስለ ፕሮዳክታችን አዌርነስ ከመፍጠር ይልቅ ከስተመሮቹ እንዲገዙት ወደ ማሳመን ማሸጋገር። ኤንድ ፕራይስ መቀነስ፣ ከስተመሮችን ወይም ደግሞ የዋጋ ቅናሽ ሳይው ብዙ የሚገዙ ከስተመሮችን ለመሳብ ወይም ደግሞ ፕራይስ ሴንሲቲቭ የሆነ ከስተመሮችን ወደኛ ማርኬት ለመሳብ ፕራይስ ሪዳክሽን ማድረግ። ሶ በዚህ መንገድ ማርኬቲንግ ስትራቴጂያችንን መቀየር ይጠበቅብናል ማለት ነው። ሶስተኛ ስቴጅ ላይ ሲደርስ ማቹሪቲ ስቴጅ ላይ ነው። እዚህ ጋር ሲደርስ ፕሮዳክቱ ሽያጩ ይጨምራል፣ ነገር ግን ሬቱ ወይም ደግሞ ፍጥነቱ ምንድነው ዝቅ ያለ ነው። ሴልስ ኢንክሪዝ አት ዲክሪዚንግ ሬት ነው። ግሮዝ ስቴጅ ላይ ሴልስ ኢንክሪዝ አት ኢንክሪዚንግ ሬት ነው። እዚህ ጋር ግን አስ ዲክሪዚንግ ሬት ነው። ሶ ምንድነው ካራክተሪስቲክሱ ስንል ማቹሪቲ ላይ ሴልስ ሪች ኢን ፒክ፣ ሴሉ በቃ የመጨረሻው ደረጃ ላይ ይደርሳል ማለት ነው። ፕሮፊታቢሊቲው ስታቢላይዝ ይሆናል ወይም ይረጋጋል። ትርፋማነታችን በቃ የሆነ ትርፍ ላይ ብቻ እንረጋለን ወይም ትርፋችን እየቀነሰ ይመጣል ማለት ነው። ኮምፒቲሽኑ በጣም ይጧጧፋል ማለት ነው። ኤንድ መኒ ሰብሲዲ ፕሮዳክት አቬሌብል ይሆናል ማለት ብዙ ተፎካካሪ ፕሮዳክቶች የኛን አይነት ፕሮዳክቶች የኛን ፕሮዳክት ሊተኩ የሚችሉ ፕሮዳክቶች ማርኬቱ ላይ ይመጣሉ። ሶ ማቹሪቲ ስቴጅ አንደኛ ግሮዝ ማቹሪቲ ሊሆን ይችላል። ያ ማለት ሽያጩ ግሮዝ ያድጋል፣ ግን የሚያድግበት ደረጃ ምንድነው ሎው ነው፣ ሬቱ ስሎው ነው፣ ቀስ እያለ ነው። ወይም ስቴብል ሊሆን ይችላል። ሴልስ ሌቭል ኦፍ ሽያጩ በቃ እዛ ጋር ይረካል ማለት ነው። ሌላኛው ደግሞ ምንድነው ዲክላይን ነው፣ ወይም ደግሞ ሽያጩ ምን ሊያደርግ ይችላል ሊወርድ ይችላል ወደ ታች ማለት ነው፣ ኔጌቲቭሊ ሊሄድ ይችላል። ሶ ማቹሪቲ በዚህ ሁኔታ ሊሆን ይችላል። ሶ ማቹሪቲ ላይ ምን አይነት ስትራቴጂ እንጠቀም ነው? አንደኛ ኮንቨርት ነን ዩዘርስ ቱ ዩዘር፣ ከዚህ በፊት የኛን ፕሮዳክት የማይጠቀሙ ከስተመሮች የኛን ፕሮዳክት እንዲጠቀሙ ማድረግ። ሁለተኛ ወደ አዲስ ሴግመንት መግባት፣ ወደ እኛ ሰርቭ ሳናደርገው ወደ ነበረ ማርኬት። ሌላኛው የኮምፒቲተሮችን ከስተመር ወደኛ መሳብ፣ ከስተመሮችን መስረቅ፣ በፕራይስ መቀነስ ሊሆን ይችላል ምናምን እንደዚህ ማለት። ሌላኛው አሁን ላይ ያሉንን ከስተመሮችን በጣም የኛን ፕሮዳክት እንዲገዙ ማበረታታት። ሌላኛው የፕሮዳክታችንን ፊቸር ባህሪ፣ ኳሊቲ ኤንድ ስታይል ማሻሻል ማለት ነው፣ ማሻሻል። በዚህ መንገድ ማርኬቲንግ ስትራቴጂ ዴቨሎፕ ማድረግ እንችላለን። ሌላኛው ዲክላይኒንግ ስቴጅ ላይ ነው። አንድ ፕሮዳክት ዲክላይኒንግ ስቴጅ ላይ ሲደርስ ሴልሱ ሽያጭና ፕሮፊቲ በጣም ይቀንሳል። ሶ ሴልስ ወይም ሽያጭና ትርፉ ይቀንሳል። እዚህ ጋር ከስተመሮቹ ወደ ሌላ ገዢ ወይም ደግሞ ወደ ሰብስቲቲዩት ፕሮዳክቶችን መግዛት ይሄዳሉ። አንዳንድ ፈርሞች ማርኬቱን ለቀው ይወጣሉ እዚህ ደረጃ ላይ ሲደርሱ ማለት ነው። ሶ ምን አይነት ማርኬቲንግ ስትራቴጂ ነው የምንጠቀመው? አንደኛ ፕሮዳክታችንን ያው ጠብቀን መሄድ፣ ነገር ግን ኮስቱን መቀነስ፣ ለዛ ፕሮዳክት የምናወጣውን ኮስት መቀነስ። ኤንድ አዳዲስ ወይም ደግሞ ሌሎች አዲስ ተጠቃሚዎችን መፈለግ፣ ወይም ደግሞ ለዛ ፕሮዳክት የምናወጣውን ወጪ በመቀነስ ኤክስፐንሱን መሰብሰብ። እዛ ጋር ያለንን ነገር ባገኘነው ዋጋ እየሸጥና ያለንን ነገር መሰብሰብ። ኦር ዲስኮንቲኒየስ ፕሮዳክት ኦር ሴልስ ዲስኮንቲኒየስ ፕሮዳክት ኦር ሴል ኢት ቱ አናዘር ፈርምስ፣ ያንን ፕሮዳክት ማቋረጥ፣ ማምረታችንን መሸጣችንን ማቋረጥ ወይም ደግሞ ለሌላ ድርጅት መሸጥ ነው። ሶ እነዚህ ማርኬቲንግ ስትራቴጂ ዲክላይኒንግ ጋር መጠቀም ይችላል ማለት ነው። ሶ እነዚህ ስቴጆች የሚያሳዩን የተለያየ ፕሮዳክት ላይፍ ሳይክል ላይ የተለያየ የሴልስ እና የፕሮፊት ሁኔታ እንዳለ ያሳየና ኢንትሮዳክሽን ላይ ሎ ሴል ኔጌቲቭ ፕሮፊት አለ። ግሮዝ ላይ ከፍተኛ የሆነ ሽያጭ ከፍተኛ የሆነ ትርፍ አለ። ማቹሪቲ ላይ ከፍተኛ የሆነ ሽያጭ ኤንድ የተረጋጋ ወይም ደግሞ እየቀነሰ ያለ ፕሮፊት ይኖራል። ዲክላይኒንግ ላይ ሴልስ እና ፕሮፊቱ ይቀንሳል ማለት ነው። ሶ ይሄን ነው የሚያሳየን ያለ ነው። ሌላኛው ርዕስ በዚህ ዩኒት ወይም በዚህ ቻፕተር ኢንዲቪጁዋል ፕሮዳክት ዲሲሽን የሚል ነው።
ሶ ኒው ፕሮዳክት ዴቨሎፕ ስናደርግ ማርኬቲንግ ስትራቴጂ ፎር ኢንዲቪጁዋል ፕሮዳክት ማርኬተርስ መስት ሜክ። አዲስ ፕሮዳክት ወይም ደግሞ ፕሮዳክቶችን ዴቨሎፕ ስናደርግ የተለያዩ ስትራቴጂዎችን ለኢንዲቪጁዋል ፕሮዳክቶች ማርኬተሮች መወሰን አለባቸው። ያ ማለት ብራንዲንግ፣ ፓኬጂንግ ኤንድ ሌብሊንግ የሚባሉ ነገሮች ላይ ውሳኔ ማሳረፍ ይጠበቅብናል። ሶ ምን ማለት ናቸው በዚህ ቪዲዮ የምናየው ይሆናል። ብራንድ ዲሲሽን። ብራንድ ማለት የአንድ ፕሮዳክት ስም እንደማለት ነው። ኔም ነው። ኢንተርምስ ኦፍ ተርም ቃል ሊሆን ይችላል፣ ሳይን ምልክት ሊሆን ይችላል፣ ሲምቦል ሊሆን ይችላል፣ ዲዛይን ሊሆን ይችላል፣ ወይም ደግሞ የእነዚህ ነገሮች በሙሉ ስብስብ ሊሆን ይችላል። ሶ ያንን ምርት ከሌላ ምርት የምንለይበት ነገር ምን ይባላል? ብራንድ ይባላል። ሶ ብራንድ ምንድን ነው ጥቅሙ ማለት ነው? ባጭሩ ብራንድ ማለት የምርቱ መጠሪያ ስም ማለት ነው። ሶ ወይም ደግሞ የምርቱ መለያ ነገር ማለት ነው። ሶ አንድ ሰው ስም አለው። ልክ እንደዛው አንድ ምርትም ስም አለው፣ ወይም ደግሞ ቁጥር አለው፣ ወይም ደግሞ ምልክት አለው፣ ወይም ደግሞ ዲዛይን አለው፣ ወይም ደግሞ የነዚህ ነገር ስብስቦች፣ ነገር ግን ያንን ምርት የሚወክል ነገር አለ። ሶ ብራንድ ይባላል። ሶ የብራንድ ጥቅሙ ምንድነው ስንል አንደኛ ኮንሱመሮች ያንን ፕሮዳክት ከሌላ እንዲለዩት ያደርጋቸዋል። በቀላሉ እንዲያውቁት ማለት ነው። ልክ አንድን ሰው በስሙ በቀላሉ እንደምንለየው፣ በመልኩ በቀላሉ እንደምንለየው ምርቶችንም በስማቸው በብራንዳቸው መለየት እንችላለን። ሌላው ኮንሲስተንሲ ኳሊቲ፣ ጥራታችንና ኮንሲስተንስ እንዲሆን ይገልጽልናል። ብራንድ ማለት በነገራችን ላይ ስም ብቻ አይደለም። ብራንድ ማለት አንድ ከስተመር ስለዛ ፕሮዳክት ሲያስብ የሚሰማው ነገር በሙሉ ብራንድ ይባላል። ያ ማለት ለምሳሌ አለሙ የሚባል ሰው ክፉ ባህሪ ካለው አለሙ የሚባል ነገር ያስጠላናል። አለሙ እኮ ስም ነው አይደለ? ግን ከሰውየው ባህሪ ከሰውየው ነገር ተነስተን ኤግዛምፕል ነው፣ ይቅርታ አለሙ ስል ማለት ነው ለኤግዛምፕል ነው። ወይም ኤክስ የሚባል ሰው ካለ በኤክስ የሚጠራ ሰው ካለ ኤክስ የሚባል ሰው መጥፎ ከሆነ ኤክስ የሚባል ነገር ስንሰማ መጥፎ ነገር ነው ትዝ የሚለን፣ ግን እኮ ኤክስ ስም ነው። ልክ እንደዛ ሁሉ አንድ ብራንድ በዛ ስም የተጠራ ፕሮዳክት ጥሩ ነገር ካለው ስለዛ ነገር ሲሰማ ጥሩ ነገር፣ መጥፎ ነገር ካለው መጥፎ ነገር ነው ኤክስፒሪየንስ የምናደርገው የምናስበው ማለት ነው። ስለዚህ ኮንሲስተንሲ ኳሊቲያችንና ኮንሲስተንሲን ያረጋግጣል ነው። ሌላው ከስተመር ሎያሊቲ ታማኝነታቸውን ቢውልድ እንዲያደርጉ ያደርጋል። ሌላው ደግሞ ሪዲዩስ ፕራይስ ቤዝድ ኮምፒቲሽን፣ የዋጋን ፉክክር ያስቀራል። ብራንድ ማለት ነው። ብራንድ ስም ማለት ጥሩ ስም እንደማለት ነው ብራንድ ማለት። ስለዚህ በዋጋ ጥሩ ብራንድ ካለን ዋጋ ብንጨምርም ከስተመሮች ይገዙናል። ስለዚህ ዋናው ብራንዳችን ነው እንጂ ዋጋ ስለቀነስን ላይገዙን ይችላል። ጥሩ ብራንድ ከሌለን በነፃም ብንላቸው ላይወስዱልን ይችላሉ ማለት ነው። ስለዚህ ጥሩ ብራንድ ካለን ግን በፕራይስ መፎካከር አይጠበቅብንም ማለት ነው። ስለዚህ የምንሰጠው አገልግሎት ከስተመሮች ከኛ የሚያገኙት ኤክስፒሪየንስ ቶታሊ ብራንድ ይባላል። አጠቃላይ ለደንበኞች የምንገባው ቃል ነው። ብራንድ ማለት ለደንበኞች የእኛን ፕሮዳክት ገዛችሁ ማለት እንደዚህ አይነት ጥቅም ታገኛላችሁ፣ እኛ ማለት እንደዚህ ነው የምንለው ነገር ፕሮሚስ፣ ቶታል ፕሮሚሱ ብራንድ ይባላል። ሌላኛው ኬይ ብራንዲንግ ኤሌመንት ነው። ቁልፍ የብራንዲንግ ኤሌመንቶች ምንድን ናቸው? አንደኛው ብራንድ ኔም ነው። ስሙ በወርድ ሊሆን ይችላል፣ በሌተር ሊሆን ይችላል። የምንናገረው ስፖክን የምናደርገው ነገር ብራንድ ኔም ይባላል። ሌላኛው ብራንድ ማርክ በሲምቦል በምልክት፣ ያ ማለት ለምሳሌ ናይክ ብለን ስንጽፍ ናይክ የሚለው ብራንድ ኔም ነው አይደል? ብራንድ ኔም ነው። ከዛ ባለፈ ደግሞ እንደዚች የምትል ነገር አለች፣ ራይት ምልክት። ሶቺ ደግሞ ሲምቦል ኦር ዲዛይን ኦር ብራንድ ማርክ ትባላል። ይሄኛው ብራንድ ኔም፣ ይሄኛው ብራንድ ማርክ። ሌላኛው ትሬድ ማርክ ነው። ትሬድ ማርክ ማለት ደግሞ ልክ ናይክ ይሄ ስም የኔ ነው፣ ይሄ ምልክት የኔ ነው ብሎ በህግ ሲያስመዘግብና ሲያሳውቅ ኦር ያዛት እዚህ ጋር አለች እንደዚች አይነት ምልክት ሲኖረው በህግ እውቅና አለ። ያ ማለት ይሄን ነገር ያለ ድርጅቱ ሌላ ሰው ቢጠቀመው በህግ ይጠየቃል ማለት ነው። ሶ እነዚህ ኪ ብራንዲንግ ኤሌመንት ወይም ደግሞ ተርም የሚባሉ ናቸው። ሶ አንድ ብራንድ ኔም ጥሩ የሚባለው መቼ ነው? አንደኛ የፕሮዳክታችንን ቤኔፊት ወይም ደግሞ ስለኛ ፕሮዳክት መናገር አለበት ብራንዱ። ሁለተኛ ፕሮናውንስ ስናደርገው ወይም ደግሞ ለማስታወስ ቀላል መሆን አለበት፣ ለመናገር ወይም ለማስታወስ። ሶስተኛ የተለየ መሆን አለበት፣ ከኮምፒቲተሮች የተለየ መሆን አለበት፣ ዩኒክ።
ሌላኛው ኤክስቴንዴብል ቱ አዘር ፕሮዳክት፣ ሌሎች ፕሮዳክቶች እንኳን ይጠሩበት ብንል ለዛ መጠሪያ የሚሆን መቻል አለበት። ሌላኛው ህጋዊ ከለላ ወይም ደግሞ ህጋዊ ፕሮቴክት በህግ ደረጃ ተቀባይነት ሊኖረው ይገባል ማለት ነው የምንጠቀመው ብራንድ ኔም። ሌላኛው ፓኬጂንግ ዲሲሽን ነው። አሁንም ማኔጀሮችን ስለ ፕሮዳክታቸው ፓኬጂንግ ውሳኔ መወሰን አለባቸው ማለት ነው። ያ ማለት ፓኬጂንግ ማለት ፕሮዳክታችን በምን መያዣ ይያዝ፣ በምን መጠቅለያ ይጠቅለል ብለን ስንወስን ማለት ነው አይደለ? አንድ ፕሮዳክት የሚያዝበት የሚጠቀለልበት ነገር ፓኬጅ ይባላል። ሂደቱ ደግሞ ፓኬጂንግ ይባላል። ሌብል አለ። የመጀመሪያው ፕራይሜሪ ፓኬጅ ነው። ለምሳሌ ፕራይሜሪ ፓኬጅ ማለት ለምሳሌ ኮልጌት ሳሙና፣ የጥርስ ሳሙና አለ አይደለ? ይሄ መጨረሻ ላይ ያለው የጥርስ ሳሙናው ጫን ብለን የምናወጣበት ማሸጊያ ፕራይሜሪ ይባላል። ሰከንዳሪ ፓኬጅ ማለት ለምሳሌ አንድ ሰው አንድ የጥርስ ሳሙና ሲገዛ በካርቶን በትንሽዬ ካርቶን ታሽጎ ይሰጠዋል። ይቺ ትንሽዬ ካርቶን ሰከንዳሪ ፓኬጂንግ ትባላለች። ሌላኛው ደግሞ ሺፒንግ ፓኬጂንግ ነው። ሺፒንግ ፓኬጂንግ ማለት ደግሞ ለምሳሌ ይሄ የጥርስ ሳሙናው ብዙ ሙሉ ደርዘኑ የሚመጣበት አለ አይደል? ካርቶኑ አለ አይደል? ትልቁ እሱ ደግሞ ሺፒንግ ፓኬጅ ይባላል። ምንድነው ፓኬጂንግ ጥቅሙ ስንል አንደኛ ፕሮዳክቱን ፕሮቴክት ማድረግ ነው። ፕሮዳክቱ እንዳይበላሽ፣ እንዳይፈስ፣ የሚሰበርም ከሆነ እንዳይሰበር ማድረግ። ሁለተኛው አይዴንቲፋይ ማድረግ፣ ፕሮዳክቱን ከሩቅ አይተን ፓኬጁን፣ መጠቅለያውን፣ መያዣውን አይተን ማወቅ እንድንችል ከስተመሮች ከሩቅ አይተው ያውቁታል ማለት ነው። ሌላኛው ኢምፕለሲቭ ባይንግ፣ ሰዎች ዝም ብለው ኢራሽናል ኢሞሽናሊ እቃዎችን እንዲገዙ የማድረግ አቅም አለው ማለት ነው። ቆንጆ ፓኬጅ ምናምን ሲሆን ዝም ብሎ ይገዛሉ። ሌላኛው አድቨርታይዚንግ፣ እንደ ማስታወቂያ ያስተዋውቅልናል ምርታችንን ማለት ነው። ኤንድ ስለ ምርታችን ደግሞ መረጃ ይሰጣል ለከስተመሮች ማለት ነው። እነዚህ ጥቅሞች አሉት። ሌላኛው ሌቢሊንግ ነው። ሌቢሊንግ ዲሲሽን፣ ሌቢሊንግ የምንላት ደግሞ ጽሁፍ ነች፣ ፕሪንት የተደረገች መረጃ ከፕሮዳክቱ ሊሆን ይችላል፣ ከፓኬጂንጉ ሊሆን ይችላል የምትለጠፈው ነገር ግን ስለ ፕሮዳክታችን ስለ ምርታችን መረጃ የያዘች ትንሽዬ ነገር። ለምሳሌ የሃይላንድ ውሃ ላይ ሃይላንዱ ላይ የሚለጠፍ የሆነ ፌስታል ነገር ያለው ወገቡ ላይ እሱ ሌቢሊንግ ይባላል። ሌሎች ነገሮች ላይ ስታይ ጽሁፍ ነገር አለ፣ እሱ ሌቢሊንግ ይባላል። ሌቢሊንግ ምንድነው ጥቅሙ ስንል አንደኛ ፕሮዳክቱን አይዴንቲፋይ እንዲያደርጉት፣ ከስተመሮች ፕሮዳክቱን በቀላሉ አይዴንቲፋይ እንዲያደርጉት፣ ፕሮዳክቱ ምን አይነት ኮንተንት እንዳለው ወይም ደግሞ ምን አይነት ቤኔፊት እንዳለው ለከስተመሮች ይገልጻል። ኤንድ ፕሮሞት ያደርጋል፣ ያስተዋውቅልናል። ሌጋል ሪኳየርመንት ወይም ደግሞ ህጋዊ በህግ ደረጃ ማሟላት ያለብንን ነገር እንድናሟላ፣ ያ ማለት ለከስተመሮቹ መረጃ መስጠት ካለብን በሌቢሊንግ አማካኝነት መረጃ መስጠት እንዳለብን ይገልጻል ማለት ነው። ታይፕስ ኦፍ ሌቢሊንግ የሚባሉ እንግዲህ የተለያዩ ሌቢሊንጎች አሉ። አንደኛ ብራንድ ሌቢሊንግ ነው። እዚህ ጋር የብራንድ ስም ብቻ የተለጠፈበት ነገር ሊኖር ይችላል። ያ ማለት የብራንድ ስም ብቻ የሚለጠፍበት እሷ ብራንድ ሌቢሊንግ ይባላል። ሁለተኛው ዲስክሪፕቲቭ ሌቢሊንግ ነው። እዚህ ጋር ደግሞ መረጃ የሚገልጽ ነው። ያ ማለት እንዴት መጠቀም እንዳለብን ከምን ለምሳሌ የሃይላንድ ውሃ ላይ ካለ ሚኔራል ኮንተንቱን ይገልጻል አይደለ? እሱ ማለት ነው። ጥንቃቄ ከፀሐይ እንደዚህ ያድርጉት፣ ከፀሐይ ርቀት ምናምን እንደዚህ ቀዝቃዛ ቦታ ምናምን እንደዚህ ፊቸር ባህሪውን ይነግሩናል። እሱ ዲስክሪፕቲቭ ሌቢሊንግ ይባላል። ሌላው ግሬድ ሌቢሊንግ ነው። ግሬድ ማለት ደግሞ የፕሮዳክቱን ኳሊቲ ኦር ስታንዳርድ የሚገልጽ፣ ያ ማለት ለምሳሌ 90% ከአልኮል ነፃ፣ 90% ከስኳር ነፃ መሆኑ፣ ያ ማለት በቁጥር ሊሆን ይችላል፣ በፊደል ሊሆን ይችላል፣ በወርድም ሊሆን ይችላል። የፕሮዳክቱ ሌብል ደረጃ የሚገልጽ ነገር ይኖራል። እሱ ግሬድ ሌቢሊንግ ይባላል። ስለዚህ ሌቢሊንግ ሶስት አይነት ናት። ብራንድ፣ የብራንድ ስም፣ ሁለተኛ ዲስክሪፕቲቭ ዲቴል የሆነ መረጃ ኦር ኢንፎርሜሽን፣ ግሬድ ወይም ደግሞ የፕሮዳክቱን ደረጃ ስታንዳርድ ኳሊቲ የሚገልጽ ሊሆን ይችላል ማለት ነው። ፕሮዳክት ላይፍ ሳይክልን አንደርስታንድ ማድረጋችን ኤንድ ኢንዲቪጁዋል ፕሮዳክት ዲሲሽን፣ ያ ማለት ስለ ብራንድ፣ ስለ ፓኬጂንግ ኤንድ ስለ ሌቢሊንግ ማወቅና መረዳታችን አንደኛ ፕሮፊታችንን ማክሲማይዝ እንድናደርግ፣ ትርፋማነታችንን እንድንጨምር ይረዳናል። ሁለተኛ ከስተመሮችን ሳቲስፋይ እንድናደርግ፣ የከስተመሮችን ፍላጎት እንድናሟላ ይረዳናል። ሶስተኛ ኢፌክቲቭ የሆነ ማርኬቲንግ ሚክስ ዲሲሽን፣ ጥሩ የሆነ ውጤታማ የሆነ ማርኬቲንግ ሚክስ ውሳኔ እንድንወስን ይረዳናል ማለት ነው።
በአጠቃላይ ቻፕተር 1 and 2 ሞጁል 5 ይህንን ይመስላል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉላቸው። ሶሻል ሚዲያ አካውንት ቴሌግራም @የኔቱቶሪያል ብላችሁ ቻናሉን ሰብስክራይብ ማድረግ ትችላላችሁ። ዩቲዩብ @የኔቱቶሪያል ብላችሁ ሰርች ማድረግ እና ሰብስክራይብ ማድረግ ትችላላችሁ። ቲክታክም @የኔቱቶሪያል በሚል ዩዘር ኔም በእነዚህ ሶሻል ሚዲያዎች ላይ አካውንቱን ማግኘት ትችላላችሁ ማለት ነው። አመሰግናለሁ።